ጓደኛው ነው የሚያጨሰው፣ ያኛው ይጠጣል። እሷ አጠገብ ተቀመጡ። ያኔ ብር ያለው ሰው እንደዚሁ አይተን እናውቃለን። ይነሱ እንጠቃቀሳለን። እነዚህ ሰዎች ያላቸው ነው እንዴ? እኔ አይቼ አውቃለሁ። መላ ያለ ሰው ማለት ነው ብዬ ከዛ እንዴት ነው መኪናው ራሱ ያበደ ነው አይቼዋለሁ። እነዚህ ሰዎች ያላቸው ነው አልኳት። ኦኬ ያለ ተቀመጡ ምናልን አስተናገድኳቸው። እሷ ጎን ተቀምጡ 2 ሳምንት እሷ ጎን ተቀምጡ። ለምን የቤቷ ባለቤት ናታ፣ እኔ ሰራተኛ ነኝ። ገባሻ? ሰው እኔን መርጦ ነው እኔ ጋር ከተቀመጠ እስከፈለገ ከጋበዘኝ ነው እንጂ እሷ ባለችው አይሆንም። ገባሻ? ከዛም በቃ ሰዎቹ ሲያዩ ከኔ ጋር ነው የሚስቁት፣ ይጫወታሉ። ከዛ የሆነ ሰዓት ላይ እሷ የሆነ ቢዝነስ አግኝታ ትጠፋለች። ያኔ የራሷ ቢዝነስ ትሰራለች። እሷ ማረፍ ነው የምልሽ። $100 ሆነ $200 ሲሰጧት ወታ ተደክላ ነው የምትመጣው። ማርያምን ነው የምልሽ፣ ኪዳነ ምሕረትን ነው የምልሽ። ከማንም እንትን ብላ አይደለም። ገባሻ? ከማንም እንትን ብላ አይደለም። ማሩፍ 1 ሰዓት 2 ሰዓት መጣው ብላ ማለት በግልጽ ነው ከኔ ጋራ እኔና እሷ በግልጽ ነው። ትንሽ በጣም አመሰግናለሁ። በጣም አመሰግናለሁ። እናንተ እስካሁን ድረስ ፍራግመንት ሉዝ እንዳላረግ እርዱኝ እያልኩኝ ዝም ብላችሁኝ ይኸው ትንሽ ወንድሜ አላስቻለውም። ትንሽዬ ወንድሜ ግናለሁ። እድሜና ጤና ይስጥህ፣ ክፉ አይንካህ ወንድም አለም። ቴንኪው። ትንሽን አመስግኑልኝ ሁላችሁም ቤተሰቦቼ። እሺ ይቅርታ። እና ሌሎች ሰዎችም ያውልሽ አሁን በጣም ብዙ ቮይስ አሁንም ድረስ እየተላከልኝ ከቤሩት ትናንትና ላይቬን ከዘጋው በኋላ ብታምኑም ባታምኑም በጣም ብዙ ቤሩት የሚኖሩ ሰዎች ግን ሀቢባ ለህይወታችን እንፈራለን። እኛ ከቤሩት ብቻ ስንወጣ አንቺ ቤት መተን ለህዝቡ እሷ ስንት ሴት እንደሸጠች፣ ስንት ሰው እንዳስመተተች፣ ስንት ሰው እንዳስደበደበች አሁን ለነፍሳችን እንፈራለን። እኔ ደግሞ ለህይወታቸው እፈራለሁ። የማንንም ሰው ጋ አሰምቼ በድምጻቸው የራሷ ሪከርድ ላሰማሽ ኢትዮጵያ ስለወጣሽ ነው እንጂ እዚህ ቢሆን ልብሽ አትናገሪም ብላ በባሏ ጉዳይ ስናወራ እኔ አህመድ አልኩሽም ላመጣልሽ እስከና ሪከርዱ የሆነ ሰዓት ላይ ሪከርዶችንም ታቀርበች ሁሉንም ማስረጃ ሁሉንም ታሳመጣለሁ። ነግርሽ እኮ አሁን እኮ አንድ በአንድ እንዲገባሽ ሁሉ ነገር ልንገርሽና የምትጠይቂለ እየገባው ደግሞ መልስልሽ። አሁን እኮ ከሀስከበ ነው እየነገርኩሻለሁ። አሁን በባሏ ጋር ደርሰናል። ባሌ ብላ የደረስነው መጀመሪያ አንቺ ከነዛ ሰዎች ጋር ቁጭ ብለሽ ነው። እሷ እንደ ስራ እንደምትሰራ በጣም ብዙ ሰው ለሚበር ቮይስ ነግሮኛል። ኢቨን ቮይሶቹን ወደ ሱሱ ፎርዋርድ አድርጌዋለሁ። ትሰራለች 2 ሰዓት 3 ሰዓት ወጣ $100 እኔ ነገርሽ ቤቷ ቁጭ ብዬ ማለት ነው እንዳሻንጉት እንዲይዞ አጠርጥሮ ማለት ነው። ያኔ አጅነብዬ የሀገሩ ዜጋ ነው፣ ፖሊስ ነው። እንዲህ ቁጭ ብለን ቁርስ ይበላል ነይ ብሎ እንደ ዕቃ ይዟት ገብቶ ማለት ነው። የተቀምጭ ደኩላት ወጥቷል። ይኸው ኪዳነ ምሕረትን ይሄ ጨለማ ይንጋል ነው የምልሽ። ከዛ ሄጄ ሳዳምጥ እንዴ አልኳት፣ አንቺ መፍትሄ የለሽም? የሀገሩ ዜጋ ነው። የሆነ ነገር ቢሆን እናቴ ማስገደል እንፈልግ የሚገልልኝ ሰው የሚፈልግበት ሰዓት ቢመጣ የፈለጉትን ነገር አደረግለታል። በሱ ቀልድ አላውቅም አለች። እንዲህም አለ እንዴ? ለካ እኔ በራሴ በጉልበቴ ነው ሰው እየቀጠቀጥኩ እየፈነከትኩ የምደበቀው። ሰው ለካ ገላውን እየሸጠ ነው እንዴ? ለካ ዝምተኛ መስሎ ተቀምጦ እንደዚህ የሚያደርገው አልኩኝ። መብራን ነው እንዲህም አለ እንዴ አልኩኝ። በቃ እቺ ነገርማ ቆይ ሴፍ ላድርጋት አልኩና ሴፍ አደረግኩልሽ። አብይ ልበጣልሽ ነው። ከዛ የሆነ የሞተ ሽማግሌም አላት የቤት አስቤዛ እያመጣ የሚደክላት የሞተ ደካማ ነው። ይሄ ስኮ አባትሽ እኮ ነው ምንም ስላት ይሄ ከፊሌ ነው አለችኝ። እና ስላ ከፊሌ ስለሆነ ከሱ ጋር የሚፈልገውን አደርጋለሁ ምናምን አለች። አንቺ ከወጣቶች ጋር ምን ታደርጊያለሽ? ዛሬ ጋብዘውሽ ብር በትኖ ብቻ ነው የሚለው ለአንቺ አይጠቅምሽም። እንደዚህ አይነቶችን በሚስጥር አደባባይ ሳይሆን በሚስጥር ያዝ አድርገሽ ቤትሽ ውስጥ ምናምን በእኔ ለዛ አይነት ነገር አይመቸኝ። እዛው ቀፍዬ እዛው እናቴ እንድች ሳይነኩኝ ብሬን ተቀባብዬ ላጥ ብዬ ነው መጠፋ ብዬ ክለብ ላይ ጨፍራለሁ፣ ብሬ በተናል፣ ልቅምቅም አደርጋለሁ፣ ቀፍላል ብን ብዬ ነው መጠፋው። ሰላቢ ነኝ አልዋሽሽም። ከዛም በቃ ከእሷ ጋር ቤት ውስጥ ባለ ላይፎች ብዙ ነገር አሳልፈናል አልኩሽ፣ በትንሽ ጊዜ ውስጥ ቢሆንም ማለት ነው። ከዛን ይሄ ባለ 2 ሳምንት ከእሱ ጋር ተቀመጡ፣ አንድ ላይ ተቀመጡ። ከኔ ጋር ነው ስቀው የሚጫወቱት የሚያወሩት። ከዛም በኋላ እሷ በመሀል ያው የምትቀባበለው ሰዎቿ ሲመጡ እዛዛ ቀረች። ከዛም ከኔ ጋር ማውራት ጀመረ። ይሄ አህመድ ማለት ነው። ማውራት ጀመረ፣ መግባባት ጀመረን። ከዛም ልጁ ሴት አበሻ አያውቅም፣ ፍቅር ይዘዋል። ከኔ ያለው ነው $100 ነው ከፍሎ ሄዶ ሙሉ ፎርካ ያወርዳል። አይጠጣም፣ ምን አይልም።
$100 ሰጥቶ ሄዳለ። እኔ ሲሄድ $100 ነው በእጅ የሚሰጠኝ። መብርሃንን ከበቃ እንዲህ $100 ነው የሚሰጠኝ። ጓደኛውም እንደዛ በጣም ኦቨር አስቃቸዋለሁ፣ አጫውታቸዋል። ለሀቁ ከሆነ ባይዘው የልንገርሽ አህመድ ሚስቱን ብትሆን ብትጠይቂው እንቅጭቅጭ ነው የሚናገር። የማይዋሽ የማይፈራ ቆራጥ ወንድ ነው። ዘጣጣ ወንድ አይደለም። ጠርተሽው ብትጠይቂው ሀቁን ይናገራል። ምንም እሱን የምታስፈራራበት አቅም የላትም። ጠንቅቄ አህመድ ማን እንደሆነ ስለማውቀው ማለት ነው። በጣም አፍታም ነው ያለው ነው። ገባሻ? ከዛ እኔና ገነት በቃ ከፖስተችውን ትፖስተዋልኩኝ፣ ምንም ካደረገችውን ታደርጋልኩኝ። ከአቅሜ በላይ ሲሆን ሌላ ፍጣጣ ከሚመጣብኝ አልሰራም ማልሽም ብዬ ሰድቢያ ተጣልታ ወጣ። ስወጣ ቦዲጋርዷ ልካብኝ ቤት ውስጥ አስመታችኝ። አብዬ እመብርሃንን ነው የምልሽ። እኔ መኪና ገዝቶኝ ይሄ እጄ ሰባራ ነው ሙሉ ማለት ነው። ልጄ ቤሩት ላይ ያውቃሉ። በጣም ነው ማመሰግናለሁ። ለምን አንቺ ለእኛ መፍትሄ እየሆንሽ ነው። እዚህ ጋር ገባሽ? እኔ 2 ዓመት አምቄ ያዝኩትን ነገር ነው እዚህ ጋር ለሌሎቹ ሴቶች ማለት ነው እዛው ኖሮ እየፈሩ ላሉት ፍትህ እንድትሆኛቸው ምንም በላይ ለሱሱ በጣም እኔ እናጠፋለው የውልሽ አልኩሽ። እኔ የምትድነው በእናቴ ሪከርድ ነው አልኩሽ። እኔ ከእናቴ ጋር ስትቀን እንዳላወራው አንቺ ስልክ ቀድሜ ሰጥቼሻል። ደውለሽላታል፣ እሺ ብላሻለች። እኔና ማዘር ጋር ክፍተት አለ፣ አውርተን አናውቅም፣ ግጭት አለ። ኢትዮጵያ ስገባ የተጣላን ግን ለሱሱ ብዬ ነው የማወራት። ደውልና እማዬ እንደዚህ ነበር ያን ጊዜዋ ልጅ እኮ አሟት ነበር። በሲስተም ነው የምጠይቃት። ገባሽ? ቲክቶክ አትጠቀምም፣ ስልኳ ያላት አንቺ ብቻ ነች፣ ሌላ ሰው ማንም የለም። ገባሻ? ለአንቺ ብቻ ስለሰጠው ቲክቶክ ስለማትጠቀም ምንም ስለማታውቅ ምንም ሊፈጠር የሚችል ነገር የለም ብዬ ነው የማስበው። በሲስተም ያቺ ልጅ እኮ ታማለች። ያ ነገር ለገእኔ ብቻ አይደለም ያለኝ ስልኳ። የእናትሽ ስልክማ ገነት አላት። የዛኔ አዋቂ ፈልጋ ጠንቋይ ፈልጋ የእናትሽን ስልክ ሰተሻት የለም? ሁለት ነው ያላት። ገነት ደውላ እናትሽን ታስፈራራቸው። እናቴ ናት አሳልፋናገሩ እውነቱን ብላ አንቺንማ እናትሽ አሳልፋ አሰጥሽም ቀረ። አንቺን አሳልፋ አሰጥሽም። ገነት ነገሮችን እንኳን ካበላሸች አመጣታለሁ እናቴን አንቺ ጋር ስልክ ያሁን የምፈልገው እናትሽ ጋር ደውላ እናትሽን እንዳይናገሩ ሐቂቃውን እውነቱን እንዳይናገሩ በሆነ ነገር እሷ እጇ ቤሩት ውስጥ እጇ እኔና እናቴ መሀል አሁን ንስሐ አባት አለ። ምንም አታመጣም። ቤሩት ውስጥ ቅምጦቿ ምን ሊያደርጉ ይችላል ያለው ኢትዮጵያ ውስጥ ግን አቅም የላትም። ይሄንን እንድታቂ ይፈልጋሉ። ኢትዮጵያ ውስጥ እንዳትፈሯት ማናቸው። ኢትዮጵያ ውስጥ ምንም ማድረጋት ምንም ነገር እሷ አቅም ቤሩት ላይ ብቻ ነው። ይሄንን እናትሽን አንቺ ወይ የሆነ ሰው ከዚህ ከወጣሽ በኋላ የሆነ ነገር ተብለሽ እሷ ደውላ እናትሽን የሆነ ነገር አደርጋለሁ ምናምን ብትልሽ እንዳሰሚያት በጭራሽ ማድረግ። እኔ ኢትዮጵያ ብትመጣ አንደኛ እኔ የምገላት ገለትን በዚህ ራሱ እስር ቤት እንደሚገቢት ጋር እገላለሁ ማለት አይባልም። ለምን እንደሆነ ያደረገችውን እኮ ሰለማታውቅ እኮ ወንጀል ነው። በዚህ ማለት ወንጀል ነው። ሰው ላይ እግራ ውስጥ እንደዚህ ያሳመቻት ልጅ አለች። ከወንድ ጋር ተኝታ ቀርጻት አብዬ እግሯ ስራ በርግጋ ያስላሰቻት ልጅ አለ። ራሷን እስከ ማጥፋት የደረሰች ሴት አለች። ቪዲዮን እንድደልትላት ነው። እና ግን በመጨረሻ እግሯን ካሳመቻት በኋላ ደለተችላት። እንደ ውሻ አስልሳት ማለት ነው። ግን ደለተችላት። አገኢንድ ዋናው ግን ደለተችላት። ልጅቷ ስቲል ናው ይቺ ልጅ ቤሩት ውስጥ ነው ያለች። ከዛም በኋላ ከዳውራም ጠፍታ መዳም ቤት የገባችው ከና ጋጧን አጥፍታ እስካሁን ድረስ ያላገኘዋት። ብታምኙ ባታምኙ ማለት ነው። ግን አሁን ይህንን አትናገሪ በቃ። ልጅቷ ስቲል ቤሩት ውስጥ ካለች ለምን ላንቺ ነገረችሽ የሚለውን ሄዳ ደግሞ ሊሆነ ነገር እንዳታረጋት ልጅቷን ማንነቷ ምናምን ነበር እኛ በቦታው እሷ ቤት እኮ ነው መታ ልጅቷ ቤቷ ውስጥ ስትልሳት። ስለዚህ ልጅቷ ነግራሽ አይንሽ አይተሽ ነው? በአይኔ አይቼ ነው። በአይኔ አይቼ ነው። ለምን አሁን እኔ የእናቴ ለእሷ እንድታደረግላ ስለሰጠው ገነት በቃ እኔን ምን አደረገችኝ? እንደ ሚሞሪ ሚስጥር የሚይዝ ሚሞሪ የለም እንደዛ ነት ምንም አልተነፍስም ስለሷ። ገባሻ? እኔ እስካሁንም ምንም የተናገርኩን ነገር የለም። ግን አሁን ከአቅሜ በላይ ስለሆነ በሱሱ ጉዳይ ስለመጣች ነው የተናገርኩት።
ገባሽ? እዚህ ጋር በማታውቀዎች ልጅ እንዳሻንጉሊት እየተጫወተችባት የሆነ በቃ በስራዋ ላይ ቅናት እንዳላት በቃ ነገሮቿን እያበለሸችባት እያለ ስለሆነ ስለተሰማኝ ነው እየተናገርኩ ያለሁት እንጂ መናገርም አልፈልገን። በእንደዚ አይነት ባይዘወይ በሱሱ ብቻ አይደለም ገነት የምትቀናው፣ በጣም ብዙ ሰው ላይ መተት ታሰርታለች ቤሩት ውስጥ። እጅግ እኔ ወደ ብቆጥርላችሁ 9 ምናምን የሚሆን ሰው ነው እንትን ያለኝ። ማሩፍ ታዋቂ ናት። አብዬ ያለሽ እንትን ያለኝ ሰው 9 ሰው ይሆናል። አንዴ ልንገራችሁ፣ ወደ 9 ሰዎች ቮይስ ልከውልኛል በቤሩት ቁጥሬን ኬታ መጡ ለሚለው እርዳታ ላይ የተሳተፉ ሰዎች ናቸው። እኔ ቤት እርዳታ የረዱ ደረሰኝ ለመላክ ዋትሳፕ ላይ ግሩፕ ስከፍት በደረሰኝ እርዳታ ላይ የተሳተፉ ወደ 9 የሚሆኑ ቤሩት የሚኖሩ ሰዎች እየማሉ እያለቀሱ ቮይስ ልከውልን፣ እኛ ግን ለህይወታችን ስለምንፈራ ነው እዛ ጋ ገብተን ማታ ላይቭሽን እየተከታተልን ነበር። እዛ ጋ ገብተን ለመናገር በድምፃችን ማንነታችን ስለሚታወቅ፣ አንቺ ደግሞ ቪዲዮ አብሩት ያለሽ ቪዲዮ ራሱ ባናበራ እኔ አሁን ድምፃችንን አታሰሚ ምናምን አላሉኝም። ግን እነሱ በድምፃቸው አውቃቸው ህይወታቸው አደጋ ላይ እንዳይወድቅ ነው። ከቤሩት እስካሉ ዚያርናት ሴፍ እና ብዙ ሰው ላይ መተት ታስደርጋለች። ሴቶችን እሷ መጠጥ ቤት ትቀጥራቸውና ከአረብ ጋር እንዲተኙ በብር እንዲተኙ ታደርጋቸውና ሳያውቁ ካሜራ ገጥማ ቪዲዮ ትቀርጻቸው ነበር። ያውቁት ቪዲዮቸው እድሜ ልካቸውን እሷን እንዲያገለግሉ ታደርጋቸዋለች። ማንም ሰው ቤሩት ላይ ከእሷ በሀብት ከበለጠ በቢዝነስ ከበለጠ ያንን ሰው መተት አስደርጋ ከእሷ እንዲያንስ ታደርጋለች። ለምን አታስይዟትም ለምትሉት ማስረጃ አለ። ስታስመትት ማስረጃ አለ። መድኃኒቱን አሁን እሷን ሱሱ ላይ መድኃኒቱን አርጊ ስትላት እሷ ጋር የምትሰራ ሰራተኛዋ ናት። መጠጥ ቤቷ የምትሰራ አስተናጋጅ ናት። ስታስተናግጂ ሱሱ መታ ስትጠጣ መጠጡን አርጊ ስትላት የራቁት ቪዲዮ ይዛባት በራቁት ቪዲዮ እያስፈራራቻት ነው ያደረገችው። ስለዚህ ያኔ እሷ መጠጡን ካረኩት በኋላ ግን ሱሱ ሳትጠጣው ደፋውት ነው ያለችን። እሱም ፈጣሪ ነው የሚያውቀው። ሱሱ ትጠጣው ይደፋል። ሱሱ አልጠጣች። ምልክቱ ሱሱ እንድታስታውስ ነግሬያታለሁ። መጠጡ ተደፍቶባት ደፍቼባት ከዛ አዋክቤ ሙሉ አዲስ ፎርካ ያንቀልገ የመጣቷ ቀን ጋብዣታለሁ። ከደሞዜ ነው ብዬ እምቢ እያለችን በጉልበት ጋብዣ እንድታስታውስ እኮ ነግሬያታለሁ። እስከነ ምልክቱ እኔ ቦይስ አስቀምጬላታል። አስታውሽኝ ያን ቀንም ብርጭቆሽ ሙሉ ፎርካ አዲስ ከመውረዱ እላሽ ላይ ደፍቼ አልኳት። ከዛም በኋላ እምቢ ብዬ አዲስ ፎርካ አላመጣሁልሽም ብርጭቆ ሙሉ ሳይቀር ቀይሬ ማለት እንድታስታውስ ያን ቀን ማለት ነው ያለው ነገር ሆነም ቀራንቺ ስደነግጪ ወደኋላ መለስ ካረሹ ብዙ ነገር ታስታውሻል። ጥሩ ሀሳብ። አንድ ሀሳብ ተሰጠኝ ኮመንት ላይ ሜክ ቮይስ ኢፌክት ቆበዝ፣ በጣም ጥሩ ቮይስ ኢፌክቱን ቀይሬ ቮይስ አሰማችኋለሁ እኔ። ማንነታቸው እንዳይታወቅ ድምፁን እቀይረዋለሁ። ቮይስ ኢፌክቱን አደርግና ድምፃቸው ይቀየራል። ማንነታቸው አይታወቅም። ከዛም እሺ ናብዬ ልመልስልሽ ወደ ባሏ። ያኛው አህመድ ላይ ነው ያቆምነው። ባሏ አንቺን ወደደሽ አደለ? ባሏ አህመድ ይኸውልሽ፣ ይኸውላ ፎቶችን ላሳይሽ። ሙሉ እስከሌላ ብዙ ደረጃ አለ ፎቶ። ይኸውልሽ ያብዬ ገባሻ? እኔ ብዙ ሌላ ፎቶችም አለ ላሳይሽ። እኔ እስከነ ማስረጃ እሷ የተናገረችን ሪካርዶችንም ልክልሻለሁ። ከዛም በኋላ አህመድ ይወደኛል፣ ስልክ ተቃይረናል። ከዛም በኋላ ስደውልኝ የት ነሽ ልመጣ እኔ ከእሷ ጋር እኮ ተጣልቼ እንደዚህ ወጥቻለሁ። ተጣልተሻት ከመውጣቶች በፊት የራቁት ቪዲዮውን መደለቷን እርግጠኛ ነበርሽ? አልደለተችው። የፈለግሽውን ነገር አድርጊ። ለምን በቃ ሳልፈልግ ሁሉ ከሰው ጋር ልተኝ ላይ ያስገደደችኝ ነው። ስለዚህ የአህመድ ስለወደደሽ አንቺም አህመድን ስለወደድሽው የራቁት ቪዲዮሽ ከአህመድ ስለማይበልጥ ከነራቁት ቪዲዮሽ ከወዲ ብለሻል። ተለሽና ወጣሽ ወጣው ስወጣ ከዛም በኋላ ምን ተፈጠረ? ቤቴ ወንድ ላገችብኝ፣ አስደበደበችኝ። በቦዲጋርዷ አስደበደበችብኝ። አንድ ቀን ማታ ጠብቆኝ 2 ወንዶች መንገድ ላይ መጥተው ስልኬን ተቀበሉ። ስልኬ ላይ ብዙ ነገር ስላለ ደስ የሚለው የአህመድ ስልክ በቃሌ ስላለ እንደዚህ ተፈጥሮ አዲስ ስልክ አመጣልኝ። ይሄ ፊቴ ሁሉ የሆነ ሰዓት አባብጦ ብታይ ይሄ እንደዚህ ተበላሽቶ ሁሉ ነበር። አስደብድበን እንሷ መሆኗን በምንዳወቁ ታውቂያለሽ። ሌላ ጣላት የለኝም። ገና አለችኝ አንቺ እኔ ጋር ካልተመለሽ እንዲህ ነፍስሽን ማለት ነው አለች አንጠልጥዬ ነው ማውጣት አለች። እንዲህ ነፍስሽን አንጠልጥዬ እመብርሃንን ነው የምልሽ። ከዛም በኋላ ለነፍሴ ፈራው። ምን አልኩኝ? በቃ እዛ ቤት እያለውኝ ስወጣ ስገባ መሳቀቅ። ከዛም በኋላ አናገርኩት። እሱ
ሳናገረው ምንም ነገር አትፍሬን እኮ የሀገሩ ዜጋ ነው። አይ አንተ ሩቅ ነክ እዚህ ነገር ውስጥ አላስገባም። አንደኛ ሽጉጥ ይዞ ነው የሚዞረው። ልጁ በጣም ኃይለኛ ነው፣ ወጣት ነው፣ በጣም የስራ ሰው ነው፣ በጣም የተከበረ ሰው፣ ባለ ሀብት ነው። ገባሻ? በቃ ብዙ ነገር አሰብ። አሁን የት ናት የምትሉ? ከሀገር ውጭ ናት፣ ከቤሩት ውጭ ናት። ያለችበት ማሳወቅ አይገባትም። እንዳትናገር የምትኖሪበት ነገር ያለችበትን ሀገር ማሳወቅ አይጠበቅባትም። ግን ከቤሩት ወጥታለች። ከቤሩት ባትወጣ እኔ እዚህ ጋር መታ እንድትናገር አልፈቅድላትም ነበር ለህይወቷ። ስለዚህ እሷ ከቤሩት ወጥታ ታስገድለኛለች። ባለጌ ናት። ከዛም በኋላ አብዬ የሆነ ችግር መዓዛ የሚሏት አለች። እግዚአብሔር ይባርከት፣ የተባረከች ሴት ናት። ዳውራ ላይ ያውቃታል። ራሷን አስከብራ የልጅ እናት ናት። የተከበረች ሴት ናት። በጣም ትንሽ ያላት ስራ ፈልጋለሁ አልኳት። እሷ ጋር መስራት ጀመርኩኝ። ከዛም በኋላ እየፈራውን ስመጣ ምን አረኩኝ? አወራኋት። በቃ ያለኝ ችግራቶች ሁሉ ሳላስቀር ሳልደብቅ ነገርኳት፣ ከቪዲዮ በስተቀር ማለት ነው። ቪዲዮን እንግዲህ ምን ብዬ ልናገር? ገባሻ? ለራሴ እስኪ ጨንቀኝ ድረስ ማለት ነው ያለውን ነገር ስስራ። ምንም እንዳትፈሪ እኔ ያለው በሽምግልና አወራታለሁ ምናምን፣ ምንም አታውሪያት አልኳት። እሷ ጋራ ስገኝ ሰው የሚያቀኝ ሁሉ ወደዛ መምጣት ጀመረ። ይህ ሁሉ ሰው ታውቂያለሽ እስክትለኝ ድረስ ማለት ቤቷ በቃ ዘጭ ማለት ጀመረ። ደህና ሰው ጋር ነው የምለው ማዛ። እኔ ኳሸው እሷ ቤት የሚያውቁኝ ያውቁኛል። ከደህና ሰው ጋር ነው የምለው። እንዲህ ቱርኪ ጋርም አለ ያለው ሀብታም ሲያወጣ እንኳን የማይሰስት ሲሰጥ እንኳን ቲፕ የማይሰስት ሰው ጋር ነው የምለው። ገባሻ? ከዛ አህመድን እዛ ጠራሁት። ቤቱ ተዘግቶ ታውቂያለሽ። እኛ ሶስታችን ብቻ ነበር ምንስናን ነው። ማዛ በጣም ነው የምትወደው፣ በጣም ነው የምታከብረው። ለምን? ጥሩ ሰው ነው። አህመድ በጣም ጥሩ ሰው ነው። በየሳምንት ሲመጣ $500 ነው የሚሰጠኝ። ምንም 500 $500 ሰጥቶኝ ነው የሚሄደው። ፀጉርሽን ተሰሪ $30 ነው ፀጉር የሚሰራው፣ $100 ነው የሚሰጠኝ። የምሬ ነው የምልሽ አብዬ። ሁሌ ይመጣል፣ በስልክ ያወራኛል 24 ሰዓት። ኦቨር ፍቅር ገብቶት ነበረ። የፈለግኩበት ቦታ ይዤ እሄዳለሁ። ወንበር ላይ ቆሜ ጨፍሬ በቦዲጋርድ ነበር የሚያስቆመኝ፣ ብር ከፍሉ ማለት ነው። ወንበር ላይ ቆሜ ጨፈርኩ እንደፈለግኩ እየሆንኩኝ ማለት ነው። ከዛ ያ ሁሉ አለፈ። ከዛም በኋላ ይሄ ከባሏ ያልኩሽ ሳሶሽት ከሱሪያ ምናምን እስር ቤት ያስፈታችሁ ይመጣል። እሱም ማንም ሰው ያውቁታል። በጣም ነው የሚፈሩት። ከመግደል ወደኋላ የማይል ባለጌ ነው። ባለጌ ገሎሽ እንኳን የት እንደሚያደርግሽ አይታወቅም። በጣም ከባድ ሰው ነው። እሱን ላከችብኝ። ቀጥ ብሎ መጣ። ላይኔ ልሰራ ነበር አብዬ እመብርሃንን። እኔ ሰው ማልፈራ ልጅ ነኝ። ከሰው ጋር ተደባድቤ ያለው ያለፈ ታሪኮችን አልነገርኩሽም። እኔ አበሻ ሴት በራሴ ጉዳይ ብዬ ተጣልቼ ፍቅረኛ ነበር፣ በዛ ተጣልቼ የወጋው ሴት ላይ ብዙ ደረጃ ተዳርሻል። ብዙ ነገር አልፌያለሁ። ግን በእሷ ጉዳይ ላይ በጣም ነበር የፈራሁት። ከወንድ ጋር መጣለዋ ተፈነካክቼ ክለብ ላይ ተወጋግቼ የምወጣው ልጅ በእሷ ጉዳይ ላይ ፈራው። ቃላቶቿ ያስፈራ። ስታደርግም ስላየው ሌላ አበሻ ላይ አድርጋ ስላየው ፈራዋት። መጣ። ሲመጣ ማዛ ማነክ ብላ ወራችው። ቁጭ አድርጋ አናገረችው። እዚህ ጉዳይ ላይ ማዛ ይቅርታ ስላስገባሽ በጣም ይቅርታ፣ እህቴ ስምሽንም ስለጠራው በጣም ይቅርታ። አንቺ እንደማትፈራ አውቃለሁ። የተከበረች ሴት ናት። እሷን የመንካት ደግሞ ከእሷ ጋር መወዳደርም አትችልም። ሲጀመር ማዛ አትፈራትም አውቃለሁ። የተከበረች ሴት ናት። በጣም የሚወዷት ሰው ናት። ትልቅ ሴት ናት። ክቡር ሴት ናት። ሰውየውን አናገረችው። አናገረኝ። ሲያየኝ ገና ልጅ ነኝ። አንቺ ገና ከእሷ ጋር በምን ተገናኝታችሁ ነው? አንቺ የት እሷ የት አለ። ሲያየኝ በቃ የእሷ እድሜ ታይም ላይ ያለው ሴት ጓደኛው መስየዋለሁ። አንቺ እና እሱ በምን ተገናኝታችሁ? አንቺ ገና ወጣትሽ ልጅሽ ምን ትሰሪያለሽ ከእሷ ስራ ላይ? አይቶኝ ማለት ነው። ከዛም በኋላ አልቅሼን የነገርኩት ነኝ ሲለኝ አይ አልኩ። ማዛ ኃላፊነት ወስዳ ከኔ ጋር ወስዳ እንሄድከው በሰላም ትመልሳታል። አዎ ማሳይ ብሎ ቃል ገብቶላት ጓደኞቹም በደንብ ስለሚያውቋት እሷ ላይ ይዣት ሄድና አለ እሱ ይዛት እኔ ጋር ከመጣ እሷን ይዛ እኔ ጋር ከመታዋት አንተ ወደ ህይወት ይመልሳለሁ ብለው ነበር። እውነቱ ሳያውቅ በፊት ነው። እኔ ጋር ሲመጣ ሰው የሚያውቁ ሰው የተከበሩ ሰዎች ሲያወሩት ከእሷ ይልቅ እነሱ ሰማ። ልጁ አስተዋይ ሰው ነው። የፈለገ ነገር ያደርግ እንጂ አስተዋይ ሰው ነው። ከዛም በኋላ ይዞኝ ሄደ።
ነገረን የተባለ ያለችውንም መጥቶ ነገረን እና ይዞኝ ሄደ። ሄድኩኝ መጣሟ ስትጠጣ እዛውኝ አላት። እላይ ይዞኝ ወጣ። እኔ ውጭ አላት። እሷ ነው እላይ አወጣ። ዞላ ልታንቀይ ስትል እጅሽን አላት። ቁጭ በይና ተነጋገሩ አለ። በአማርኛ ስናወራው ነው በአማርኛ በአረብኛ አልኳት። ስለ ቪዲዮ ብታወሪ እገልሻለሁ አለች። አላወራም። ምንድነው ከኔ የምትፈልጊው አልኳት። ምንድነው የምትፈልጊው? ከአንቺ ብዙ ነገር የምፈልገው ነገር አለ። ተመለሽ። አልመለስም። ገበያን ሁሉ ወስደሽ ሄድሽ፣ እንደዚህ አድርገሽ ባሌንም ወሰድሽ። ማን ነው ባልሽ? የአንቺ ባሎች ስንት ናቸው? ይሄም ባሌ፣ ይሄም ባሌ፣ ይሄም ባሌ፣ ይሄም ከሩፌ አቢባ መብራን። ከአንቺ ጋር የሆነ ሰው ከተቀመጠ ከሩፌ ነው ብላለም ትጣለሽ። ያ ሰው ከተቀመጠ ከሩፌ ነው። ከሩፌ ነው ማለት ውሽማዬ ነው እንደማለት ነው። በቃ የኔ ያ ሰው እኔ የምግጠው ሰው ነው። በቃ እኔ የምቀባበለው ሰው ነው። እኔ አብሬው የምወጣ ሰው ነው። ልንገራቸው ትርጉም ለመሆኑ ከሩፍ ማለት ጋይስ በግ ነው። ከሩፌ ነው ማለት የኔ በግ ነው። በጌ ነው አትንኪብኝ። እዛ የምንጠራው ቃል እዛ መጠጥ ቤት የሚመጣ ወንድ እሷ አብራ ከተቀመጠች የኔ ነው፣ የኔ በግ ነው ብላ ስትል ያንቺ ብዙ ናቸው በምን ለያቸው አልኳት። ከዛ በአህመድ ጉዳይ አጥብቃ ጠየቀች። አህመድም ማናገር ትችላለሽ፣ ስልኩም የላትም በዛ ሰዓት እንኳን ልታናገር ስልኩም የላትም። ከዛም በኋላ እሱ አለ አንቺም አጠገባ እንዳደርሽ እሷም አጠገብሽ አደርስም። ችግር ነገር ብትሆን አለቅሽ ልትመታ ስትል ዋኬን ያላት ወደዛ አረጋት። ይዞን በክብር እንዳወሰደኝ ከእሷ ጋር ሳትነካኝ በክብር መለሰኝ። አምጥቻት ደበደብኳት ምናምን ብላ አወራች። ታውራ እባክሽ ተያት አለኝ። እኔ እሱ ሳይሆን እኔ ህይወት የመትረፉ ነው። በቃ ደስ ያለኝ ገባሻ ብዬ ከዛም በኋላ ትንሽ እፈ ያልኩን ከአህመድ ጋር እየወጣሁ መዝናናት ጀመርኩ። አይቼ የማላውቀውን ነገር አየሁ። ከዛም በኋላ ነገሮቹ ሳይ በቃ እየፈራው መጣ። በህልሜ በቃ ምሞት ይመሰለኝ። ወደ ተመዘገብኩልሽ የልመና ማርታ ነው ማነው የሚሏት አለች ቢሮ እዛ የምትሰራ። በቃ እኔ ልሞት ነው። ወደ ሀገር ያስገቡን። ፍርሃት እየተሰማኝ ነው። ቀንና ሌት እየጨቀጨኳቸው ኤምባሲ ቀንና ሌት እየጨቀጨኳቸው እመብርሃን 2 ወር የበለጠ ማለት ቁስ ቃዘጅ እየደወርኩ በቃ ካልርኩ ብዬ አብጀው ይሄ ነው እመብርሃን። ክብሪቷ በጣም አመሰግናለሁ የኔ ውድ እህት። ክበሪልኝ እህት አለሜ። እድሜና ጤና ይስጥሽ፣ ክፉ አይንካሽ። ዛሬ አሁን ጌም ተጫወትኩ አልተጫወትኩ ብዬ ስትረስ አሉንም ባይዘወይ በጣም ስትረስ ነበርኩ። ጌም ካልተጫወቱ ፍራግመንት ሉዝ አደርጋለሁ ብዬ በቃ አም ሴፍ ናው። ቴንኪዩ በጣም አመሰግናለሁ። ክበሩልኝ እህት ወንድሞቼ። ትንሹ ክብሪት ክበሩልኝ። እድሜ ይስጣችሁ፣ ጤና ይስጣችሁ። ሁላችሁም ጋላክሲ መኒ ጋርም ሁሉንም የሰጣችሁኝ ተባረኩ። እሺ ውዴ፣ ግን አንድ ቦታ ላይ አትደጋግሚው። እኛ ዋናው ፓርት ላይ ለመድረስ በጣም ከዛ ወደ ኢትዮጵያ አንድ የተጨነቁ ሰዎች ስላሉ ልንገራቸው። ቮይሱን እንዳታሰሚ። ቮይስ ኢፌክት ብታደርጊም ሰዎቹ ከሚያወሩት ታሪክ አንጻር ማንነታቸውን ልታቅና ሊጎዱ ይችላሉ። እኔ ደግሞ ያንን ኃላፊነት አልወስድም። ቤሩት ውስጥ ያሉ ሰዎች ቮይስ የላኩልኝ ሲጀመር ያሉሽ ሁለቶቹ አሁን ስልኬን ቼክ ሳረግ ፈርተው እንዳላሰማ በቮይስ በኢፌክት አሰማለሁ ስል ኦልሬዲ ዲሊት አደረጉት ከኔ ጋር። እውነታቸውን ነው። ምታስፈራ እኮ ናት። ምታስፈራ እኮ ናት። እስኪ በግልጽ አውሪበት። አታወራም አቡ አሌሽም ትላንትና ስታወራ በአካል እንገናኝ ስትል አልሰማሽም? በአካል እንገናኝ ነው በቃ ስራዋ። በአካል ስታግኝሽ መብላት ነው እንጂ እንዲህ የለም። በቃ ሰው በሚያውቅ ሁኔታ በቃ እዚህ ጋር ሰው ሆና በውስጥ ምን እንደዚህ ጋር እንዲህ ከኛ ጋር እያወራች ለአንቺ የምታዘጋጀው መቃብር አታውቂም። ነገ አድራሻሽ አይገኝም አቡ፣ ነገ አድራሻሽ አይገኝም። እመብርሃንን ነው የምልሽ። በጣም ክፉ ናት። ፈራሁኝ እኔ ወደ ሀገሬ ካልገባሁ አልኩኝ። ከእሱም ብር ተቀባበልኩኝ እስከሚሄድ መጨረሻ ላይ የሆነ ሰዓት ላይ እሱ ቅር አለውና ለሀና እኔ ወረቀትሽን ላሰራልሽ ለአግባሻ። እኔ ደግሞ አረብ ማግባት ፍላጎትም የለኝ። አረብ ማግባት ፈልግ የዛሬ 5-6 ዓመት በጣም የሚያፈቅረኝ ልጅ ነበረ። ያኔ ትልቅ ሰው ነው። ሌሎ ሁሉ ገዝቶ ቀለበት ገዝቶ ጅናሌ ያውቁታል። ነፍሱን ይማር። በቅርብን የሞተው ቤት አለው። አላገባም ከዚህ በፊት መኪና ከአንዱ 2 አለው። በጣም አለው። እንደ ጭራ ነበር ከኋላ ሲከተል ልብናዊ ነው። ልብናኒ ነው። መጠጥ እየደፋውበት እመብርሃንን እየመታሁት እንኳን የሚያለቅስ ነፍሱ እስከሚወጣ ጅና ላይ ያቁታል። ምን ሆነ ሞት? አሁን እኔ ልብ ድካም ነው ምናምን ነገር። እኔ ኢትዮጵያ ከገባ በኋላ ነው ኢትዮጵያ ልገባ አካባቢ ሰዓት ላይ ነው የሞተው። ሳያገባ ልጅ እንዳለ አንድ ልጅ ብቻ ስጪ የምትፈልግም በሀገርሽ ብር ሁሉ ሰጥሻለ ያለ ልጅ ነው።
ቤሎ ሁሉ ገዝቶ ቀለበት ገዝቶልኝ ብር እስከ $1000 በእጄ ሰጥቶኝ እንደፈለግኩ ሰጥቶኝ ጓደኞችን እያመጣው እየጋበዝኩኝ እንደምን ባንዲ ነው አብይ። እኔ ግፍ ያለብኝ የእሱ ነው ልንገርሽ። ደም ባለቀስ እኔ ደግሞ አህመድ ጋር ነን አሁን። እሱ ነፍሱን ይማረው እና አህመድ ለአግባሽ ወረቀትሽን ላስባልሽ መኖሪያ ፈቃድሽን ላስባልሽ እና ለአግባሽ አለሽ እና አንቺ ደግሞ አረብ የማግባት ፍላጎት ስለሌለሽ እምቢ አልሽ። እሱ ጋር ያቆም ነው። አረብ የማግባት ፍላጎት ቢሆን ድሮ ነበር አማገበው። አረብ ማግባት የመውለድ ምናምን ነገር 8 ዓመት ተቀምጬ አላሰብኩትም። ጀስት እንጆ ያደርጋለሁ ስናናለ የፈለግኩትን ነገር አረጋሉ ይሻል አልደብቅ ግልጽ ነው። ነገ መጥቶ መወራቱ ስለማይቀር ነው እየተናገርኩ ለራሴ ጨዋ እያደረኩ አይደለም። ማንም ሰው የሚያደርገውን ነገር ቤሩት ላይ አድርጌያለሁ፣ ተዝናንቻለሁ፣ እንጆይን ጨርሻለሁ። ቤሩት ላይ ኖርማል ነው ማሪ፣ መጠጡ፣ ወንዱም፣ ሺሻው ኤቭሪቲንግ ኖርማል ቤሩት እንጆ ያደርጋለሁ። እንኳን መጠጥ እናንተን መጠጥን ኖርማል ኖር ቤሩት ላይ። ከዛ አህመድ እንደሚሄድ አልነገርኩትም። መጨረሻ ሰዓት ላይ አህመድ እናቴ በጣም ታማለች፣ መሄድ ስላለብኝ ኢትዮጵያ ልሄድና ፓስፖርቴንም አዲስ አውጥቼ ከዛም በኋላ ከኢትዮጵያ ታመጣኛለህ ስለው ትመጫለሽ ግን ካልሆነ እኔ እመጣለሁ አለ። ችግር የለው መምጣት እመጣለሁ፣ እንደ አዲስ ታመጣኝ ነው ወረቀቴን ታሰራልኛለህ ስለው ምንም አሳስብሻለኝ። ድግስ አደርጎልን ቀለበት ገዝቶልኝ የእጅ ቀለበት ኢትዮጵያ ገብቼ የሸጥኩት አልዋሽሽም። መብርሃንን አብዬ ቀለበት ገዝቶልኝ በእጅ ብር ሰጥቶኝ ከዛ በፊት እኔ አልሰራውም ማርሾ እሱ በሚሰጠኝ ብር ነው ሁሉ ሻንጣዬን 4 ሻንጣ ልብስ ገዝቼ ጠቅጥቄ ፏ ብዬ ማኔ ተሰርቼ እንደውም የቀረ ብር ማኔ የሱሱ ብር ራሱ ሳልከፍል ነው የመጣሁት። እዛ ላይ የቀረ ብር ነበረ። ከዛ ወደ ኢትዮጵያ ስመጣ ኤርፖርት ድረስ ሸኝቶኛል። ጓደኛዬም አለች ኤርፖርት ድረስ ሸኝቶኝ ኢትዮጵያ ከመጣውን በኋላ ራሱ እስከ 100,000 ብር ልኮልኝ ነበረ። ፓስፖርት ላወጣ ነው ብዬ ይህንን ስለው ይልክልኛል። $500 ስለው $300 ስለው ይልክልኝ ነበር። ከዛን አንድ ቀን ምን ወስወሶ ገነት እንዴት እንዳገኘችው አላውቅም ብሎክ አደረገችኝ። ገነት ራሷ አሁን እዚህ ጋር ከማውራት ስልክ ላይ ነው ብሎክ ያደረገችሽ? አዎ ይኸውልሽ አሁን አሰማሻለሁ ያለችውን እኔ እንደውም ከዛም በኢንስታግራም ገባውና አወራሁት ምንድን ነው ምናምን ነገር ስለው መልስ አልሰጠኝም ሲለኝ እኔም ደግሞ ወደዚህ ቤሩ ተመልሼ እንደማንመጣ አውቃለሁ። ዝም ብዬ የምፈልገውን ብር ኢትዮጵያም እያለው ስለተቀባበልኩት የራስ ጉዳይ 4 ግርም ብላ ብዬ ዝም አልኩኝ። ከቆየ በኋላ ጓደኛዬን ትወሰውሳታለች ገነት ጭቀጭ። ከዛም ጓደኛዬ ምን አለች፣ ገነት እኮ እንደዚህ እንደዚህ እያለችው እኔ ምን አውቃለሁ ምንድን ነው ስትለኝ ምንድን ነው ስልኳ ስጭኝ አልኳትና የገነት ቁጥር ትልክልኛለች ቆላ ሳይሰጠር ከዛ ምንድን ነው ምናምን ብዬ ሪከርድ ላኩላት ስላት የላከችልኝ ይህ የተሳደበችው ድምጿን አሰማሻለሁ እዚህ ጋር ማለት ነው። ይኸውልሽ ቆይ ካሜራውን ላንሱራ። አይ እንትን ዋትሳፑን ካሳየሽማ ፐርሰናል ኢንፎርሜሽን ብሎ ይዘጋል። ቮይሱን ብቻ ድምጿን እናውቀዋለን። ትናንት ጊዜ ገባ ቪዲዮ ብቻ መጀመሪያ እንድታውቂድምጿን እናውቀዋለሽ። ገነት እስካሁን እኔ ብሎክ አድርጌያታለሁ። ብሎክ በድምፅ እናውቃታለን። በቃ አታሳይ ዋትሳፕ በድምፅ እናውቃታለን። እኔ ብሎክ አድርጌያታለሁ። የተሻለ እሷ ብሎክ ካላደረገች ይታያል። ፐርሰናል ኢንፎርሜሽን ይዘጋብናል። እሺ ከዛ ይኸውልሽ የላከችልኝ ቮይስ ከዛም በኋላ መልሼላት ነው ዝም ያልኩት። አዳም ትልቅ ቦታ የደረሱትን አትድረሽ። አንቺ እንደነሱ አንቺ ልክስክስ አንቺ ነሽ እንጂ ለቃቃሚ ሰራተኛ የሆነች ባሎች ባሌን የምትበጩ ባሎች እንኳን እዚህ ጋር አዳምጥሽ ባሌ ሳይሆን ባሎች ማፍጠኛ ላይ አታርጊው። ዋን ላይ አርጊው ማፍጠኛ ላይ ነው ሰራተኛ የሆነች ባሎችን አትድረሽ። አንቺ እንደነሱ አንቺ ልክስክስ አንቺ ነሽ እንጂ ለቃቃሚ አታቋርጩ። እየሰማን የሌለውበት ነው። ቅዳሜ ቀን እሱ ሲመጣ እኔ ታምሜ ቀርቼ የስራ ቦታ ቁጥሩን ወስደሽ የተልከሰከሽው አንቺ ነሽ። ልክስክስ ቴኔሺ ማለት ነው። አንቺም እኔ ስወለድ አንቺ አልነበርሽም። አኪድ ማሰብ ማገናዘብ ሰው ነኝ። እኔ ደግሞ የራስሽ ስራ እንዳለ እኔ ላይ ስታረጊ አታፍሪም? አንቺ ማንንም መጫወቻ ማን ያልነካሽ አለ? ማን አብሮሽ ያልተኛ አለ? ህዝቡ አንቺ ጠረንሽን እንኳን ማታጸጂ በስነ ስርዓቱ። እኔ ሲጀመር ማለት ነው ደረጃዬም አይደለሽም ምንም ስላልሆንሽ ማለት ነው መብታሜ ነኝ። ኦኬ ከሰውዬው ላይ ደግሞ ለቀቅ። ኦኬ ለቀቅ። ታውቂኛለሽ ዘከሪ ያኔ አስብ የት እንደምታውቂኝ። ኦኬ ደግሞ አሳይሻለሁ
አንቺ ብቻ ነይና በመጣሽበት ነው ማስመለስሽ። ኦኬ እኔ ዋጋ ከፍዬ የኖርኩሽ ሴት ነኝ እዚህ ሀገር ውስጥ እስከ ስንት አመት 18 አመት። ኦኬ መታተሌ ሀሚያኔ አሳይሻለሁ። ሲጀምር ታይቂኛለሽ። አሁን በይት ስለሆንሽ ነው እንደፈለግሽ የምታወሪ፣ ሩቅ ስላለሽ ነው እንደፈለግሽ የምታወሪ። አንቺ ነሽ እንጂ እየለቃቀምሽ የኔን ትራፊ። እኔ ስራ ጥቼና ነው የአንቺ አንቺ ከአስሩ ጋር ከምተኝ ስንት አንቺ ሱዳን ያልቀረሽ፣ አፍሪካ ያልቀረሽ፣ ልብኔን ያልቀረሽ፣ ሱሪያ ያልቀረሽ፣ ማንገላዴሽ እንኳን ያልቀረሽ ሴት እኮ ነሽ አንቺ። አንቺ አታፍሪም ከኔ ጋር ሙሉ አፍ እንኳን ስታወሪ? አንቺ ነሽ እኮ ያረሳሽኝ። አንቺ ነሽ እኮ ሰውየውን እያስቸገርሽ ያለሽው እኔ አይደለሁም። ሰውየው በስነ ስርዓቱ ትዳር ይዘናል፣ ቁጭ ብለናል። እኔ እና እሱ ምን ፈለግሽ? ጥቅም ነው ጥቅም የለም። ሁሉም ነገር በስሜ ነው። ኦኬ እብላሂውን ይህንን ደግሞ ዋጪው። እሺ እየመረረሽ ታሸንፊኛለሽ። በምኑ ነው የምታሸንፊኝ? በምኑ? የራሴን ነገር እኮ ነው የለቃቀምሽው። አንቺ ነሽ እኮ ለቃቃሚ። አንቺ ነሽ እኮ ለቃቃሚ። የትም ቦታ የምትገኙ ነው አይደለውም። እኔ ባሌለውበት ነው ቁጥሩን የወሰድሽው። ትዘከሪያ እሱም ብሎ አለም እሱም ነግሮኛል። ይቅርታ አድርግልኝ ተሳስቼ እንደዚህ ያን ነገር ቁጥርን ብላኝ የሆን ነገር ፌስቡክ ላይ አይታ እንደዚህ ላክልኝ ብላ አውቃ በዚህ ነው የገባችብኝ ብሎ የነገረኝ ሁሉንም ነገር። ኦኬ ስልኩ ደግሞ አብሮኝ ነው ያለው 24 ሰዓት ማለት ነው። ከስራ ሲመጣ ስራው ስልኩን ጎረጉራለሁ ነው። ኦኬ አም ሶሪ አኪር ጃውዜ ባሌ ነው ይሄ የሰማንያ ባሌ። ኦኬ አንቺ ሁሌ እድሜ ዘላለምሽ ማለት ነው የሰው ስለቃቅሚ ይኸው ሳልፍልሽ የማንንም ፖከር ነው ፖከር ቤት ውስጥ ተቀጥረሽ እንኳን መሰሪ። እኔ እኮ ዜናሽ እሰማለሁ፣ ግን አካባቢውና ሀገሩን ያላወቅኩት በስነ ስርዓቱ። ኦኬ ነገር እኮ ነው አንቺ ጉድሽ ጉድ እየሰማሽ ነው። ሁለተኛው ሪከርድ ደግሞ አሰማሻለሁ። ቆይ አካባቢሽን ነው እንጂ ያላወቁት የት እንደምትሰሪ ያውቃል። ብታቅ ልታስገድልሽ ነው። ምን ልታደርግ ነው? በትክክል ሞክራለች። አብይ እኔ እኮ አሁን የሙሉ እኮ እየነገርኩሽ ነው ያለሁት። አሁን እኮ አሁን እዚህ ሪከርድ ላይ ጨርሼ እዛ ቤሩት ብቻ አይደለም ያልኩሽ ነው። ገና እኮ ኢትዮጵያ ልመጣልሽ ነው። ብትመጪ ደግሞ በመጣሽበት እግርሽ ነው ማስመልስሽ። ማለት ቤሩት ብትገቢ ከቤሩት ወዲያው ነው ማስመልስሽ። ወዲያው ነው የምታስገድለኝ። አስገድልሻለሁ። ማድረገውን አንቺ ጠቅቀሽ ታውቂያለሽ። እኔና እሷ መሀል ላይ ስታደርግ ሰው ልጅ ላይ ፈጣሪ የሚወስነው ውሳኔ ስትወስድ ስለማቅ ነው። እኔን ጠቅቀሽ ታውቂኛለሽ እያለች ነው። የሰማሽ ነው። እኔ ማድረግ ያለብኝን ነገር እንዴት እንደማድረግ ታውቂያለሽ የምትለኝ በአይኔ ስላየው ነው። እኔ ሚሞሪዋ ነበርኩኝ፣ የእሷ ሚሞሪ ነበርኩኝ። ገባሻ? ሚስጥር ደባቂዋና በቃ ሁሉ ነገር ከማንም እጇ ነበርሽ። እሷ የማፊያ ቦስ ናት፣ አለቃ ናት። አንቺ ጉዳይ አስፈጻሚ ነሽ። ሂጂ ሱሱ ፀጉር ቤት ምን አለ ምን የለም አጣሪ ስትባይ ሄደሽ አጣርተሽ መጥሽ ምትነግሪያት። ደና ከስተመር እንዴት ነው ደና ያለው ምናምን የሚታለብ ምናምን ከስተመር ሲመጣ ሾፋር ታመመች አልታመመች፣ ስራ ሰራች አልሰራች፣ ምን በላች አልጠጣች፣ ልብስ ምን ለበሰች አልለበሰች፣ ሁሉን ሳይቀረኝ ነው። በዛም አልፋስ መስዬ የተመላለስኩኝ። አብይ በመሄድ ራሱ ደከመኝ። በዛን ሰው በመሄድ ራሱ ኤች አይ ቪ ያዛት ሰው ነው መስሎ እንዲቀጽኝ ማለት ነው። መብራንን ነው ማጨስ መብላት የለም በቃ በሀሳቤ ሁሉ ተወሳስቦ የሆነ ሰዓት መጨረሻ ሰዓት ላይ ማለት ነው በቃ ካሌለው ቦታ ነው የወጣሁት። ገባሻ? ከዛ አሁን ኢትዮጵያ ከገባሽ በኋላ ከእሱ ስልክ ላይ እሷና እሱ አብረው መኖር ጀመሩና ይህን አጋጣሚ ተጠቅማ ከእሱ ስልክ ላይ ብሎ ካረገችሽ ለአንቺም ይህንን አጸያፊ ስድብ ላከችልሽ። ከዛ በኋላ እሺ ቀጥይ እሱ ጋር ከዛ ይህ ስትልክልኝ መጀመሪያ ጓደኛዬን ቤሩት ላይ አስፈራራቻት። ጓደኛዬ እኔ ተናግራኝ ጓደኛዬ ምን ለነብሴ መኖር ፈልጋለሁ ሰፈሬ ድረስ መጣች ልታስገድለኝ ነው እና ከዚህ ጉዳ ውጭኛለች ስትለኝ አሳዘነችኝ። እኔ ሳገሬ ነው ያለሁት እዛ ጋ ያቺ ምንም በማታውቀው ነገር የምን የዛች ጓደኛ ቤት እኔን ነበረ እንደ እህቴ ነበረች። ሽኝትም ያደረገችልኝ እሷ ብቻ ናት። አይፖርት ላይ ፎቶ የነበረች እሷ ብቻ ናት። ለቤተሰቦቿ አንድ ና እዛ ጋ የሆነ ነገር ብትሆን ማለት ጠያቂው እኔ ነኝ። አሳቀቀቻት። ቁጥርሽን ሰጣታለሁ ዛራ ስጫት አልኳት። አወራችኝ። የላከችልኝ ሪካርድ ይኸው እንግዲህ አሰምችሻለሁ። የእኔን ደግሞ ከፍትልሻለሁ።
የኔን ከፍታ አሁን የከፈትኩት የእሷ ነው። አሁን እኮ እኔ ጓደኛ እንደሱ አታሳይ ፕሊስ፣ ስክሪን ይዘጋል። እሺ ይኸውልሽ፣ ሳታሳይ ክፈጅ። ድምጿን በደንብ እናውቃለን። ትናንትና እዚህ ቤት ገብታ ቪዲዮ አብርታ ሪቾ ላይ ዝታባት አንቺን በአካል ነው የምፈልግሽ ብላን የወረደችው ገብቶሻል? አዎ ቆይ ማስረጃ ሰንጥሻል አይደለም? እዛ የራሷ ሰው አላት ልጅቷ በብር ማለት ነው ፉል ቤት እንደምሰራ እኔ ሀቢብቲ ከምሾረምጥ ልንገርሽ አብዬ ገላዬን እኔ ከሽማግሌ ጋር ከምተኛ ላቤ ጠብ አድርጌ ብሰራ ደስ ይለኛል። በላቤ የማገኘው ብር ያስደስተኛል። ተቀጥሬ መስራት ይሻላል ከ35 ጋር ከመጋር ባሎቼ ስትል ሰምተሻል። ቀድም መጀመሪያ ምን ብዬሻል? ባሎቿ ብዙ ነው። የትኛው በምን እንደሆነ በምን አውቃለሁ ብያታል። ባሎቼ ስትል በአንደበቷ ሰምተሻል አይደል? እሷ ብቻ እሱ አንቺ ብቻ ሳትሆኚ እንደነገርኩሽ ወደ 9 ወይ 7 የሚሆኑ ሰዎች ከቤሩት ልከውልኛል። ቮይስ፣ ቪዲዮ፣ የተለያየ ነገር ልከውልኛል። እኔ ግን ደፍረው የላኩልኝ ታማኝነቴን ስለሚያውቁ በፍጹም የሰው ሕይወት አደጋ ላይ የምጥል ሰው እንዳልሆንኩ ስለሚያውቁ በፍጹም አሁን ደግሞ የደለታችሁት 2 ሰዎች ልንገራችሁ፣ እኔ በፍጹም የሰውን ቮይስ ያለ ፈቃዱ የማወጣ ሰው አይደለሁም። እኔም ከሀገር ውጭ ስለሆንኩ ነው ያወጣሁት። በጣም እኔ የሰውን ሕይወት አደጋ ላይ የምጥል ሰው አይደለሁም። በከፍተው እዚህ ጋር ቮይሱን እናንተ ሕይወታችሁ አደጋ ላይ እንደሚወድቅ አውቃለሁ። እንደዚህ የማደርግ ሰው አይደለሁም። ሕሊና ያለኝ ሰው ነኝ በፍጹም። እሷም ሱሱ ራሴን አጠፋለሁ ስላለች እንዴት እውነታ ይዤ ህሊናዬ ረዥም ነው እሷ የምትታሰር ሲታ እጇ ረዥም አይደለም። ምን መሰለሽ በፊት ለፊት ወንጀል የሚሰራ ሰው ነው፣ ማስረጃ የተያዘበት ሰው ነው እንትን የሚለው። አንደኛ እሷ መተት ስታሰራ የመተት ማስረጃ የለም፣ ኬት ይመጣል? መተት ነው አይደል የምታሰራው ሰዎች ላይ። እንደገና ደግሞ ቦዲ ጋርዶቿን ልካ የምታስደበድባቸው ኢትዮጵያኖች ወረቀት የላቸውም። ወረቀት የሌለው ሰው ቤሩት ላይ መክሰስ አይችልም። ወረቀት ከሌለሽ ህገወጥ ሰው ሆነሽ ሀገሪቷ ላይ ህገወጥ ሆነሽ እየኖርሽ እንዴት ነው ቤቴ ጎረምሳ መጥቶ ደበደበኝ ብለሽ ሄደሽ የምትከሽው? እሷ እኮ ወረቀት ያለውን ሰው እንኳን ለምታስደበድበው ወረቀት የሌላቸውን አንደኛ የምታስደበድባቸው የምትቀጥራቸውን መጠጥ ቤቷም ለወንድ የምትሸጣቸውም ወረቀት የሌላቸውን መርጣ ነው። ወረቀት ያለውማ ህጋዊ ነው፣ መብቱን ያውቃል። ወረቀት ያላቸውን ሰዎች ደግሞ መተት ነው የምታሰራባቸው። አሁን ሱሱ ህጋዊ ናት፣ ወረቀት አላት። ሱሱ ላይ መተት ነው ያሰራችሁ። መተት የምታሰራው ደግሞ ማንም ሰው ቤሩት ላይ እሷን በቢዝነስ መብለጥ ስለሌለበት፣ እሷን በሀብት መብለጥ ስለሌለበት እሷን እበልጣለሁ ያለ ይኮረከማል በመተት። አሁን እስገባቸዋል። እንደዚህ አይነትን ሰው ወንጀል ሲሰራ እጅ ከፍንጅ ካለያያችሁት እንዴት ነው ልታሳስቡት የምችሉት? እኔ ይህ ሁሉ ሰው እሷን መፍራቱ በጣም ነው የተደነቅኩት። ትናንትና ሪችን ምንድን ነው የሚያስፈራሽ? ቤትሽ ድረስ ጎረምሳ ጎረምሳውን እያልኳት ነበረ። እና የምታደርገውን አታውቂም አብዬ። አንቺ እዚህ ጋር አውረተሻት ማለት ነው የላካት እሷ የላከችው ሰው እሷ ፊት ለፊት አምተሽ ብትጠይቂው ይክዳል። እሷ አላለችኝም ነው የሚለው። የምሬ ነው ልሽ መጥቶ የደበደበሽ ሰው ማለት ያዘበት ነገር አለ። ራቁት ቪዲዮ ወይ ባለትዳር ይሆናል ያ ወንድ ጋር ጋር ወንዶቹ ከሌላ ሴት ጋር አስተኝታው እናንተ እንደምታደርጋችሁ ከዛ ቪዲዮ ቀርጻው ለሚስት ካሳይብካለው ትዳርክን እበትንብካለው ልጆችክን ታጣለ ትዳርን ታጣለ ሲባል ያ ወንድ ከሚባል ያዘዘችውን ያደርጋል። በጣም ብዙ ሰው ይፈራታል። እጇ ረዥም ነው ብዬ መብርሃንን እጇ ረዥም ነው። በጣም ወደ ሁለተኛው ቦይስ ሁለተኛውን ቦይስ አሁን ልክፈትልሽ። ስድብ ነው ግን አዳምጩ፣ ሁሉ ነገር እንድታውቂ ማለት ነው። ደግሞ አስራልኩሽ እንዴት ተሳስቼ ነው ወደ ስንት ሚሊዮን ሰው አይሆንም እንደ አንቺ ቤሩት ላይ ሰው መሽ ሳትነካኪ ሳተኛ አብረሹ ያለፍሹ ሰው አለ እንዴ? እኔ እኮ ያስወጣሁሽ እኮ ከኔ ጋር ሰራተኛ ሆነሽ እኮ ይሄም በዷት ይሄም ማረኳት ይሄም ስለሰለቸሽኝ እኮ ነው እንዴ? ቆሻሻ ስለሆንሽ እኮ ነው። ቆሻሻ ላጽዳ ብዬ እኮ ነው ከቤት የሰራተኝነት ያባረርኩሽ እንዴ? አንቺ ነሽ እኮ የራስሽ ስራ እኮ እኔ ላይ እንዳለ እኮ የምታወሩ የራስሽ። ምነው አፈርሽ እንዴ ለልጅቷ ስለላኩኝ? እንዴት ዋቆ ማንነት ሻራሜ እንደሆንሽ የሰውን ባል እንደምትነጥቂ ያልቀረሽ ሰው አለ እንዴ? ያልቀረሽ ሰው አለ? እስኪ ነይ ቀይረሽ ፓስፖርት ብቻ ነይ አሳይሻለሁ። በዛን ሰዓት በህገ ወጥ ደግሞ ብትገቢ እኔ ነኝ የማሳይሽ። አኪድ በህገ ወጥ ነው የምትገቢው። ጊቢ እና ደግሞ በመጣሽበት ጥያራ ነው ማስለከሽ። እኔ የድሮ ገነት ብዬ ምተው አይደለሁም። ታውቂኛለሽ፣ ደግሞ ጠንቀቀሽን ደግሞ ታውቂኛለሽ። ልብ አባሽ ይፍረስና ደግሞ ልብስ ትሰጭኛለሽ ቲክቶክ ላይ
ያልተነቃብኝም ብለሽ ነው አንቺ እባብነትሽ አንቺ መርዝ። አንቺማ የሆነ ከርኩስ ሴጣን ውስጥ ነው የተወለድሽው እንጂ ከኦሮሞ ብሔረሰብ ኦሮሞ እኮ የሰውን ባል አይነጥቅም። የሆነ ሰፉ የሚባል ነገር አለ። የሆነ እንትን ነገር ያውቃሉ ኦሮሞ። አንቺ ደግሞ ኦሮሞ አይደለሽም። ከየት እንደተደቀልሽ እናትሽ የት እንደደቀለችሽ ከማን እንግዲህ ወይ የቀሪ በለኝ ቅዱስ ገብርኤል እኔ እንጃ። አንቺ አሳዳጊ በደለሽ በቃ ቦይስ ቢያንስ ለስንት እዚህ ሳልመጣ በፊት ነው ኢትዮጵያ ነው። እዚህ ራሱ 7 ወር ምናምን ገባሻ ኢትዮጵያ እያለው። ኦኬ እሺ። ከዛ በዚህ ዘጋችሁ። አንቺም ወደ ቤሩት አልተመለስሽም? አልተመለስኩም። ለምን ከተመለስኩ አለም እዛ እያለው እያፈላለገችኝ እያለ ፑል ቤቴ ድረስ ጎረምሳ የላከች ሴትዮ እንዴት ነው አንቺ ቤሩት ሄዱ? ኢትዮጵያ የምትሰሪበት ፑል ቤት ድረስ ጎረምሳ ልካ ግን አገኙሽ? አንቺ ወንዱም በፎቶን ያወቁሽ? በፎቶዬን ያወቁ። ፎቶዬን ይዞ መጥቶ እንደ አጋጣሚ እኔ አልነበርኩም። ማነበረች የሰውየው ልጅ ነበረች፣ ሚጣ ትባላለች። ከዛ ሳያት ሌላ ሴት ነው። እዚህ ሰፈር ፑል ቤት ሌላ አለ ወይ ብሎ ስጠይቋት 3 4 አለ ፑል ቤት እና እች ልጅ የምሰራበት የት ነው? ምን ነው ፈልግሃት ነው ወይ ብሎ ስጠይቃት የሆነ ፎቶ ነበረኝ የቁም ፎቶ እና ሳያት እዚህ ሰፈር እች ልጅ የምሰራለች የዘመን ልጅ ናት ምናምን ነገር ፈልጊያት ነው ላገኛ ሰፕራይዝ ላረጋት ነው ምናምን ይላል አብዬ። ከዛም በኋላ እስቲ ፎቶዋን አሳይ ስር ስታሳይ እኔን ነው እኔ እንግዲህ የመጣሁት በቅርብ ከውጭ ነው። በባላንስ ጉዳይ ከቤተሰብ ተጣልቼ ያለውን ነገር ምናምን ያውቃሉ። ተደባብሬ በቃ ስራዬን እየሰራው ነው። ወደዚህ ለመምጣት ህይወቴን እያሻሻልኩ ገባሽ? አሁን ስለ ቤተሰብ እዚህ ማውራት አልፈልግም። የራስ የሆነ ነገር አለ። ከዛ በቃ ደብሮኝ አንገቴን ደፍቼ ሰርቼ መለወጥ ስላለብኝ እዚህ መምጣት ስላለብኝ አላማ አድርጌ እየሰራ ነው ተቀጥሬ። ከዛ ቆይ እስቲ ልጠይቅ ልትኛው ፑል ቤት የሆነች ጓደኛ ያለች ብላ ወደ ቤት ትገባለች እና ደወለችልኝ። ሀና የሆነ ልጅ እኮ እንደዚህ ፎቶሽን አሳይቶ ጠየቀኝ። ምን አይነት ልጅ ነው ስትል ረዘም ያለ እንደዚህ ነው። አይ እዚህ እንደምሰራ እንዳትነግሪው። ለምን በቃ ወይ ቤተሰቦችም እየፈለጉኝ ይሆናል። በቃ ያሉበትን እንዲያውቁ አልፈለጉም። ብቻዬን ነበርኩ። በቃ እንዲያውቁ ስላልፈለግኩኝ የለችም ያሉ። ከዛም በኋላ መሸፋፈን ጀመርኩኝ፣ ማክስ ማድረግ ጀመርኩኝ። እኔ መሰለኝ በቃ ቤተሰቦቼ በጣም ተጣልተን ተቆራርጠን ስለነበረ ወይ ለሽምግልና ምናምን ነገር በቃ እኔ በጭራሽ እሷ እንትን እንደሆነች አላወኩ። ያወኩት ከጊዜ በኋላ ይሄን ሪከርድ ስልክልኝ እሷ መሆኗን ስም የባሰ ያንን ቦታ ትቼ ጠፋሁ። ለምን እዛ ጋር ፑል ቤት እንደምትሰሪ ደርሼበታለሁኝ። ፑል ቤት ግን የት አካባቢ እንደሆነ አካባቢ እየፈለኩ ነው። ቤቱን አላወቀችም። እስከ ቀበሌ ድረስ አውቀዋለች። እስከ 09 መሆኑ ድረስ አውቀዋለች። ይሄንም መድኃኔዓለም ይወቀው። እማወራት በዛን ሰዓት እርግጠኛ ነኝ ቤቲ የምትባል አለች። እሷ ጋር ነበረች። ያን ጊዜም ቤቲ የምትባል ጓደኛ የነበረች እማወራት እንግዲህ እሷንም አሁን እዚህ ጋር ነገር ቢሆን ነገ ታሰጣታለች። መድኃኔዓለም ይጠብቅሽ። እንግዲህ እህቴ አሉ ልጆች ያሉ ማትጥሪ በእናትሽ ልጆች ታውሪ ነበረ ሰው እሷ አስፈራርታቸው እኔ ያለሁበትን ቦታ ጓደኞቼ ስለሆነ አስጠይቃ ሊሆን ይችላል። እኔ ደግሞ ነግሬያቸዋለሁ። ጓደኞቼ ስለሚያወሩ ነግሬያቸው ነበር። ከዛም በኋላ መፍራት ጀመርኩኛ ብዬ እንዴ በገዛ ሀገሬ ላይም ከሸሻበት ልገደል። ሶሪ ማማ በገዛ ሀገሬ ላይ ከዛ አምልጬ መጥቼ የእሱ ሀገር ላይ ይቅርታ ከሴትዮ ጋር ነው ሻብ ልገደል አልኩኝ። ከዛም በኋላ ፑል ቤት አቆምኩኝ። ወደ ፋሚሊ ጋር ወደ አክስቴ ጋር ተመለስኩ። አክስቴ ጋር ተመለስኩኝ። ገባሽ? አክስቴ ጋር ሄድኩኝ። እሷ ጋር 1-2 ወር ተቀመጥኩኝ። ከዛም በኋላ ወደዚህ ሀገር መጣ ወዳለውበት ቦታ። ከዛም በቃ አዲስ ህይወት መኖር ጀመርኩኝ። የት እንዳለው ማንም ሰው አያውቅም። በቤት መኖሬን ብቻ ያውቃሉ። የት ሀገር እንዳለው ማንም ሰው አያውቅም። በሰላም ግን መኖሬን ያውቃሉ። ይሄ ሁሉ ነገር ፋይል ዘግቼ ትላንትና ግን ሳይ አላስቻለኝም ብዬ ማታ እስከ 6 ሙሉ ሱሱ ማለት ነው ስልኳን ፈልጌ ያስመጥቼ አሳይሻሉ።
አስፈጭ እየላኩኝ እያለቀስኩኝ ነበረ እስከ ማታ ድረስ እስከምጨርሱ 4 ሰዓት ድረስ በቃ አልተኛውም። በቃ ምንም ነገር ማለት ነው እስከ እርቁ ድረስስ ማለት ነው። ከሪቹ ጋር ያለው ነገር ከዛሬ ለሱሱ ነግረሻት አታውቂም? መድኃኒት እሷ አንቺ እናትሽን እንዳገናኝታል ነው አይደለም ማለት አልነገርኳትም። ይኸው እመብርሃንን ሱሱ ከወጣሽ በኋላ ከቤሩት አልነገርኳትም። ኢትዮጵያ 7 ወር ነው የኖርሽው? ስንት ወር ነው የኖርሽው ኢትዮጵያ? 7 ወር እንደዚህ ኖር ያለው ነው። ከኢትዮጵያ ከወጣሽ ነው አሁን 7 ወር። ኢትዮጵያም 7 ወር አንድ ላይ አመት ከ4 ወር ሆኖሻል ከቤሩት ከወጣሽ? ኦኬ። ስለዚህ የዛን ጊዜ አንቺ ሱሱን አትሊስት ከኢትዮጵያ ከወጣሽ በኋላ ኢትዮጵያ ውስጥም ያው ሰው እየላከች በገንዘብ ማይደረገው ነገር ይህም ታጠቃኛች ብለሽ ሰልፈሽ ተደብቀሽ ነበር ብትኖሪ። ግን ከኢትዮጵያ ከወጣሽ በኋላ የት ሀገር እንደምትኖሪ ካላወቀች ያው ጠንቋዩ ካልነገራት በስተቀር የት ሀገር እንደምትኖሪ ማወቅ አትችልም። እንኳን እኔም አላውቅም ማንም አያውቅም። ለምን ለሱሱ አልነገርሻትም? 7 ወር ሙሉ ለሱሱ ያው ህሊናሽ ይጸጽትሻል እርግጠኛ ነኝ። ስለዚህ ለምን አሁን ላወራ ልናገር አልፈለግኩም ነበር፣ ግን እዚህ ጋር የሱሱ ነፍስ በእኔ እጅ ላይ ነው ያለ። የእሷ እውነታ እኔ ጋር አለ። ስለዚህ ሱሱ የሆነ ነገር ሆና ከምጸጸት የባሰ የሆነ ነገር አይምሮ ከሚገባ የፈለገው ነገር ይምጣ። ቪዲዮም ኖሮ ከፖሰተችው ይፖሰት። መቼስ የቲክቶክ ወሬ ከ1 ሳምንት ነው 2 ሳምንት አይበልጥም። የተፈጠረው ነገር ይፈጠር ብዬ ነው አንቺ ጋር ለመምጣት የወሰንኩት። የሆነው ነገር አሁንም አልኩሽ፣ እኔ ሱሱ መትቀጣኝም ነገር ካለ ትቅጣኝ፣ ይቅርታ መጠየቅም ካለብኝ በፈለገችው ነገር ይቅርታ ጠይቃታለሁ። እኔ በተያዝኩን ነገር ተይዤ ነው። ገባሻ? ግን እዚህ ጋር እኔ አሁን ሱሱንም የምነግራት ነገር አንድ ነገር አለኝ። ወዳጅና ጠላቷን አታውቅም። ሱሱ ወዳጅና ጠላቷን አታውቅም። የራሷ የምትቀርባት ሰው ነው። ይኸውልሽ ሀቢብ መብርሃንንም አሁን ለምሳሌ ገነት እኔንም ተናዳብኛለች እውነቱን ስላወጣ። አሁን እኔን ፎቶዬን ስክሪንሻት አድርጋ እዚህ ጋር ወስዳ ለጠንቋዩ እኔን ልታስመጥጥብኝ አትችልም? በፎቶ ይቻላል። በፎቶ ባለሽ ቢዝነቶች ላይ ባለ በተለያዩ ቢዝነስ የለኝም፣ ግን ያው እንድታመም እንድሞት እንዳታረገኝ ሀላት እሱ ጋር ካለ እኔ ጋር ያለውን ነገር ደግሞ ይሄ ነው። ገባሻ? ከሆነ እሷ ናት፣ ሌላ ሰው ጠላት የላትም። ለዚህ ትክክለኛው ማስረጃ ደግሞ እኔ የእናቴ ቁጥር ሰጥቼሻለሁ። አብረን እንደውልላታለን። ሪከርድ ላይ ታደርጊያለሽ። አሁንማ እናትሽ ይተኛሉ እኮ አሁን የኔ ስልክ መስመር ነው። ቅድም ስፒከር አድርጌ እናትሽ ጋር ስደውል ያለኝ ሊሚትድ ክሬዲትሽ ሊሚት ብሏል ብሎኝ በሌላ በካርድ እህቴ እንድትደውል አድርጌ ደውላ እናትሽን ኦንላይን ግቡ ብላቸው የላትም ይሆናል። ለዛ ያለችው ገጠር ውስጥ ነው። ካርድ ስላሌላት ይሆናል ያልገባችሁ ብዬ አስባለሁ እኮ። ቀጥታ ደውላለሁኝ ወይ ነገ ቀን ላይ። አሁን በዚህ ሰዓት እናትሽ አይተኙም። ቀጥታ ብደውላለች በዚህ ሰዓት ስለሚተኙ ነገ እናትሽ ጋር ቀጥታ። እኔ የምፈራው ገነት ቀድማ እንደውላ ለእናትሽ እንዳይናገሩ በሆነ ነገር ቢሆን አሳልፍ አሰጠኝ ብትላትም እንደውም እኔ ካናገርኳት እኛ ልጇ ገባሻ? መጨረሻ ላይ ተጣልተን እንዲያርጋኛለች ስትል እናቴ ምናለች ላስተብትብባት አለችኝ ስትለኝ ኧረ እኔ ለዛ ነገር አውድድም አልኳት። አብዬ ለምን በልጅነቴ ነው የወጣው 8 ዓመት ውጭ ገባሻ? እኔ ልጄ እንደወለድኳት በ17 ዓመቴ ወጣሁ። ቤሩት ላይ ሁሉ ነገር ያየሁትም የጨረስኩትም ስትለኝ ኧረ እኔ ለዛ ነገር አላውቅም አልኳት። እኔ ቤሩት መጥቼ ነው እንደዚ ነገራቶችን የሰማሁ። ልጅ እያለሁ አልሰማሁም። እኔ ኢትዮጵያ ላይ እንደዚ ነገራቶች ሰምቼም አይቼም አላውቅም ገባሻ? ስትለኝ ተይ አልኳት። እናትሽ ከአንቺ ከልጃቸው እሷ ባዳዋ በልጣባቸው ሀሳባቸውን እንደማይቀይሩ እርግጠኛ ስለሆንሽ ነገ ለእናትሽ ትደውይላቸው እና ያደረጉትን እኔ እዚህ ጋ የሱሱ እውነት እንዲወጣና ሱሱ ህይወቷ እንዲተርፍ ነው የምፈልገው። ገባሻ? ህይወቷ እንዲተርፍና ከዚህ ሴትዮ እንድትጠነቀቅ የምፈልገው። ገነት ፈጣሪ መስገር በቃ ሆነላት እኮ የምትፈልገው ተሳካላት። ከፈተሽ ማኔር ቤትም ከዛ ከዊግ የሚቀጣጠለው ዊግ ቤት ወደ ማኔር ቤት ተቀይራለች። የተሻለ መጠጥ ቤቷስ እንዴት ሆነ? አሁን አላውቅም። እኔ ያልኩሽ አሁን ያለኝ ቲክቶክ ላይ ያው ፀጉር ቤት ስከፍት ነው። እኔ እንደውም የመሰለኝ የሱሱን አዘውክታ የሱሱን በቃ አዙራ አባት እሷ ከፈተች እንዲህ ያልኩኝ። የሱሱ እንዳለ ሆኖ እሷ በሱሱ በጣም ስለምትቀና ያው መጠጥ ቤቷን ዘጋችና ነው ከፈተች የተባለው ሂውማን ሄር ቤት። እንጃ
አሁን ላይ ይሄን ነገር አላውቅም አብዬ አልዋሽሽም። እኔ ቲክቶክ ላይ ያየሁት ሂውማን ቤት መክፈቷ ገነት ተብዬዋ በቅርብ ነው ያየሁት። ኢትዮጵያ ያለውን ነገር ባላንስ ነገር ታውቂያለሽ፣ ዳታ ምናምን ማን ያውቅሻል? ለምሳሌ አንቺ የእውነት ቤሩት ትኖሪ እንደነበረ ገነት እንደነበር ለምሳሌ ታዋቂ ሰው ማን ያውቅሻል? ከሱሱ ውጭ ለምሳሌ እነሱ ሪታ ታውቅሻለች? ጓደኞቿ ያውቁኛሉ። የሱሱ ጓደኞች ታውቅሻለች? ሪች ብዙ አይደለም ግን ሪች ታውቀኛለች፣ ግን ብዙ አይደለም። ሪች የምታውቀኝ ጭፈራ ቤት ነው እኮ ጭፈራ ቤት ነው የምታውቅሽ። እንትና ጋር አትመጣም እንደ ሪች ገነት ጋር አትመጣም ልጠጣ። የዛኔ ጓደኛ አልነበሩም የተዋወቁት። እንደዚያ ሪች ደስ የሚልሽ ነገር ዲስኮ ትሄዳለች፣ ረቡላ ቤት። ከዛ ቀጥ ብላ ከባሏ ጋር ተያይዘ ስራው ሲጨርሱ ወደ ቤቷ ነው። ዳውላ መጠጥ ቤት የባለቤቱ ስም ነው። ሪቾ ባሏ እዛ ይሰራል፣ እሷም አንዳንዴ ትዘፍናለች። ሲጨርሱ ከባሏ ጋር ተያይዞ ላጥ ነው አይደለም፣ ዲኮርድ ነው የሚሰራው ባሏ። ከዲጄ የሱሱ ባል ነው እሱ ደግሞ እንደዚህ የአረቦቹን እንትን ነው የሚጫወት። አንድ ቤት ነው የሚሰሩት የሱሱ ባል ዲጄ የማኪቦርድ አንድ ቤት ነው። ከዛ ይጨርሳሉ። እናቴን ባልና ሚስቶች ተያይዘው ሁለቱ ላጥ ነው የሚሉት። ዳውራ ላይ አግኝቻት አላውቅም። ሪቾን ከሚገርምሽ ነገር አንድ ቀን ተሳስቼ ዳውራ ላይ በቀን እንኳን አይቻት አላውቅም። ዳውራ ምንድን ነው? የሰፈር ስም ነው። ዳውራ ማለት መጠጥ ቤት ያለበት አካባቢ፣ ብዙ አበሾች ያሉበት ቤት። ኢትዮጵያ እንደ ቺቺኒያ እንደሚባለው ማለት ነው። ዳውራና ቺቺኒያ ይመሳሰላል። እንደዛ ሰፈር አካባቢ ነው። ሱሱ ልጥራትና አሁን አንቺ ይቅርታ ጠይቂያት ሱሱን ያንን ስላረግሽባት። ችግር የለው። እኔ የፈለገችውን እቀጣለውን ብዬሻለሁ። እኔ ይቅርታ ብቻ እንድታረግልኝ ነው የምፈልገው። የምትጠይቀኝም ጥያቄ ትጠይቅልኝ፣ እውነቷንም ደግሞ አመጣለሁ ብያለሁ። እናቴ ስለተኛች ነው ያለውን ነገር ነግሬሻለሁ። የምትለኝ ሁሉ ለማድረግ ዝግጁ ነኝ። ጥፋተኛ ነኝ አውቃለሁ። እኔም ደግሞ የራሴ ነገር ስለያዘኝ ነው። አብዬ ታዬ እንዴት ነሽ ማሬ? እሺ ቮይስ ላድርግለት እና ትናንትና ዋርኒንግ ሰጣት። በጣም ነርቨስ ሆና እንዲህ እያለች አይኗን ሁሉ አይተሽዋል። እመብርሃንን ነው ልሽ መናገር ሁሉ አቅቷታል። በቃ ደከመች። መጨረሻ ሰዓት ላይ እንኳን ስገባ እንዲህ ብልተኝታ እስቲ አይኗን በጣም በቃ የለም። እንዴት ነው ውስጥሽ ሲቆስል አብዬ ታውቂያለሽ? ውስጥሽ በጣም ሲቆስል ድክም ሲልሽ በቃ የምትታየው ነገር የለም። እንደዛ ታይም ላይ ነበር ያለችው። እኔ በዛ ሰዓት ላይ እንደዚሁም ራሴን ማጠፋ ነው የሚመስለኝ። እማብርሃን ሜምበርሽን አብሪው ቤታ ከስሜ ጎን ያለው ልብ ቅርጽ ሜምበርሽ ኤክስፓየርድ አድርጓል። ኒውድ እንዴት ነሽ? ፓርቲ ሆኔ እንደሆነ አትሄጂባትም ነበር። ኪሱን ከምሰጥ ፓርቲ ኦን ኤንድ ኦን ታርጌት ላይ ያለውን አትሄጂበትም ነበር። ጋላሪ 17 እንዲሆንልኝ ሱሱ እንዴት ነሽ? ደህና ነሽ ወይ? ሱሱ አንዴ ላይቭ ላይ ልትመጪ ትሻለሽ። በሌላ አካውንት ወይ በባልሽ አካውንት ነይ ማሬ። ያንቺ አካውንት ዋርኒንግ ላይ ስለሆነ በባልሽ አካውንት ነይ። ይቅርታ ሊጠይቅሽ የሚፈልግ ሰው አለ ላይቭ ላይ። ቮይስ አድርጌላታለሁ። ጥያቄ ካላት ተጠይቅ። ቤታ ለስሙ ትሄድባታለች፣ አትፋታ። አንደኛ አንቺ ላይ ነበር የሚያሰሩብሽ። በፎቶ የሚቻል ቢሆን እኔ በፎቶ ይቻላል ብዬ አላስብም፣ ግን ከተቻለን በፎቶ ደግሞ ካላመንበት እና ስም የአንቺ ስም ትክክለኛ ስም ከስምሽ እስከ አባትሽ እስከ አያትሽ ሙሉ የሚያቅሰው። ለምሳሌ ሶሻል ሚዲያ ላይ ስትመጡ የምትፈሩ ሰዎች እንዲመተት ጥንቆላ ምናምን የምታምኑ የምትፈሩ ሰዎች ሶሻል ሚዲያ ላይ ሙሉ ስማችሁን አትጠቀሙ። ከስም አባት አያት ምናምን አትጠቀሙ። እንግዲህ ፎቶ ደግሞ በፍሊተር አድርጉት ፕሊዝ። እንደኛ ፍሊተሩ ላይ ነው የሚሆነው። መጠጡ ቀሪ በለኝ። እኔ አላምንበትም። ባይዘወይ አልፈራም፣ አላምንበትም። እኔ እንደዚያ ነገር አላምንበትም። የፈጣሪን ጥበቃ ጥሶ እኔ ላይ ሊደርስ የሚችል አለ የለም አላልኩም። በሁሉም እምነት መተት የሚባል ነገር እንዳለ፣ በአረብኛ እንደውም ስሂር ነው አይደል የሚባለው፣ እንዳለ የትኛውም ሃይማኖት ገልጾታል። ግን ያመነበት ሰው ላይ ብቻ ነው የሚሰራው። አለ መተቱ ግን ካመናችሁበት ይሰራል። የምታምኑበት ከሆነ ያመነበት ሰው ላይ ግን እኔ ላይ አይሰራም። የኔ ፈጣሪ ከመተትም ከምንም በላይ ነው አቅሙ። የኔን ፈጣሪ አቅም ጥሶ እኔ ጋር ሊደርስ አይችልም በሉ። ሁልጊዜ የለም አትበሉ። አለ ግን ጥሶ አይመጣም እኔ ጋር። የኔ ፈጣሪ ጥበቃ ከመተት ኃይል በላይ ነው ብላችሁ አስቡ። እና ፈጣሪ ይጠብቀን። ጌታ ይጠብቀን። ጌታ
ወጋውት እያሉ ነው ኮሜንት። ጉት በእናታችሁ ፈጣሪ ይጠብቃል። እሱሱ እሺ ብላ ጽፋለች። እየመጣች ነው። ሱሱን አደራ የቤሩት ያላችሁ ኢትዮጵያውያን እባካችሁ መከሪያት። አንቺ ደግሞ በቃ ሴት ይብቃት፣ ሴት ይብቃት፣ ተቆጫት። እኔ አልመክራትም። ምን እያልኩ አደራ የምለው በጣም ልጅቷ ያለችበት ሁኔታ ስላስፈራኝ ነው። በጣም ራሷን ጠልታለች፣ ስራዋን ጠልታለች፣ ህይወት አስጠልቷታል። እና እባካችሁ ቤሩት ያላችሁ ኢትዮጵያውያን ሱሱን አደራ ጠብቋት። ይታለች በራሷ አካውንት ኳር ለምትመጣው ዋርኒንግ ላይ ናት። ትናንትና ዋርኒንግ ሰጡ። በሌላ በምን እንደምትመጣ አልነገረችኝ እንኳን። ይኸው መታለች። ቆይ አገኘኋት። በትናንትናው አካውንት ነው ብላ ቮይስ ያደረገችው አይቼው ነበር። ሞዴሬተሮች የትናንትናው አካውንት ማሂ ሚል ቁልፍ ነገር ያለበት አካውንት፣ እሱን አካውንት ሳቡት ፕሊስ። ኮመንት ላይ ካገኛችሁ በሰው አካውንት ነው የመጣችሁ። የእሷ ዋርኒንግ ላይ ስለሆነ እርዱኝ ፕሊስ። እየሮጠብኝ ነው። አይቻት ነበረ። ኤምኤችአይ ከዛ ቁልፍና እርሳስ ነገር ነው። የአይፍ አይካቸር ልኬልሻለሁ። ወይኔ ሱሱዬ ወይ አቡ ቪዲዮ አብሪ ማሪ ትንሽ ናፍቀሽናል። ቪዲዮ አብሪ እንዴት ነሽ? አይዞሽ ሱሱዬ ነይ ወደዚህ ትንሽ። እንዴት ነሽ? ደህና ነሽ? እረፍት ወሰድሽ ዛሬ? ትንሽ አረፍሽ? ድምፅሽ አይሰማም ሱሱ። ደህና ነኝ እናቴ። ምንድነው? እሺ ነው ምንድን የሆነ እንደ ፌስታል ነገር የሚኮሻኩሽ ነገር አለ። ደህና ነኝ፣ ደህና ነኝ። ይሰማል? አሁን ይሰማል። ተስተካከለ እና ልታናገርሽ አንቺ አንቺን ይቅርታ መጠየቅ ትፈልጋለች። በገነት አስገዳጅነት በራቁት ቪዲዮ አስፈራርታት አንቺ ላይ መድኃኒት መጠጥሽ ውስጥ እንድታደርግ አስገድዳት። እሷ ደግሞ መጠጥሽ ውስጥ አድርጋው ከዛም በኋላ ካሜራ ስለነበረ መጠጥ ቤት ውስጥ ፈርታ ምናልባት አንቺ የሆነ ነገር ብትሆኚ ካሜራው ላይ ስታደርግ ታይታ አደጋ እንዳይደርስባት እንዳትታሰር ልጅ አላት ኢትዮጵያ። ያንን ፈርታ መጠጡን ሳትጠጭው ደፋሁት ነው ያለችው። እንደውም እኔ ደግሞ ጠጥታ ውስጥ ቢሆን በምን እናውቃለን ስላት፣ ያው ለራሷ ከነ ምልክቱ መንገር እችላለሁ ቀኑን መጠጡን እንዴት እንደደፋሁት እና ከዛ ከራሴ ከደሞዜ እንዴት እንዳወረድኩ ቮድካ ምናምን ማስረዳት እችላለሁ ብላለች። እና አሁን አንቺ ቀኑን አስታውሰሽ በዚህ ቀን እንደዚህ ያደረኩት ብለሽ አስታውሰሽ ንገሪያት ሀኒቸው። አብዬ አመሰግናለሁ። ሱስዬ በመጀመሪያ በጣም ይቅርታ፣ በጣም በድዬሻለሁ። ማርያምን በጣም ይቅርታ። የራሴ ነገር ስለሆነ ነው፣ እኔም ግዴታ ስለሆነብኝ ነው። በጣም ይቅርታ ጌታ፣ ይቅርታ። ጉዳዩን ሊገርሽና እንድታስታውሺ ማለት ነው። የመጠጡ የነበረው ቀን ክለብ ላይ አንድ ቀን አንድ ላይ አምሽተን ተጫውተን ማለት ነው። ከዛ እኔ ከነት ጋር ነው ምሰራው ብዬሽ ታስታውሻለሽ? እመጣለሁ ብለሽኝ የመጣሽ ቀን ታስታውሻለሽ? ከጓደኞች ጋር ጓደኞቼ ከዛ እኔ ቦልካ አልጠጣም ስልሽ እኔ ቢራ ነው አንድ ቢራ ነው ወይ ሁለት ቢራ ነው የምጠጣው አልጠጣም ስልሽ አይ በእኔ ሞት ብለሽ በግድ አስጨንቀሽ ሼም ይዞኝ አወረሽልኝ። ኦኬ አስታውሳለሁ። እና መጠጥሽ ላይ ጨምሬ ነበር፣ ሁላችንም ነበርን መጠጥሽ ላይ አንቺ ጋር ተቀምጬ ነበር። ፎርካው ሳይወርድ በፊት ቢራ እየጠጣሽ በብርጭቆ ነበረ ጨምሬ ነበር እያወራሁ በዚያ ዙሬ አልዋሽሽም። ይኸው ገነት ጋ ነው ገነት ቤት ያለን ገነት ቤት ነው መጥተን ከዲስኮ ገነት ቤት ሰላም ብዬሽ ቁጭ ብለን አጠገብሽ አቅፈሽኝ ቁጭ ብለን እያወራን ጓደኞችሽ እንደዚህ የተቀመጥሽበት ቦታ ተሰጥሽ ወደ በሩ ጋር ነበረ። እንዲህ ወደ በሩ ጋር አንቺ የተቀመጥሽው በዚህኛው በኩል ነበረ። በዚህ ጋር እንዲመደዳ ሱዳኖች ነበሩ ካስታወሽ። ፊት ለፊቱ ጋር እንዲህ ካሜራው ባለበት ቦታ የለም። ከዛ ጨመርኩና ፈራው።
መርዝ ቢሆን ብትሞች እዛ ጋር ተጠያቂዋ መሆኑ እኔ ነኝ፣ እሱ አይደለችም። ፈራውና ደፋውና እምቢ ብዬሽ አጭበርብሬ ሙሉን ዕቃ አንስቼ ምን አደረግኩኝ? ፎርካ ካልጋበዝኩሽ ብዬ ብርም አልነበረኝ ከደሞዜ ይቆረጣል ብዬሽ እምቢ ብዬሽ ፎርካ ሙሉ አወረድኩልሽ። ታስታውሻለሽ? ያንን ቀን ታስታውሻለሽ? ታውሳለሁ። ሙሉ ቮልካ አወረድሽልኝ። ብርጭቆሽንም ሳይቀር አንስቼው ነበር የምጠጭበት። ታስታውሻለሽ? በርገሯ አለች። እኔ ሌሎች ጓደኞች በርገር አለች፣ አንዷም አለች። ይችሆን ሳቄት አልማዛ ነው የምጠጣው። እኔ ግን በቃ ሳልፈልግ ቮልካ እንደውም ከዛ ጊዜ በኋላ ቮልካ መጠጣት ጀመርኩ። እኔ አልወድም ነበር አልኩት። እኔ ፎርካ ራሱ ያስለመድኳት አልኳት። ሌላ ቢሆን ነግሬያታል። የሚጠጥ ቢራ ነው የምጠጣ፣ አትጠጣም ነበር። ከፈለጋችሁ መርዝም እጠጣለሁ፣ ችግር የለውም። እሺ ቀጥይ እኮ እኔ አሁን እኮ እስክታስታውሹን ድረስ ነው እየነገርኩሽ ያለሁት። እኔ ለምትቀጪው ነገር ሁሉ ዝግጁ ነኝ። ያለው አንቺ ምናልባት ልታደርጊ ነበረ። አላህ ግን ጠበቀኝ። የኔ አምላክ አሁን እሱ ጋር እንድታስታውሽልኝ የምፈልገው ነገር አለ። ከዛ መጠጡ ደፍቼ ይደፋ ችግር የለውም ብዬ በቃ ርብትብትብት ብዬ ነበር። ካስታወሽ አርጊሌም ተደፍቶ ነበረ ላያችን ላይ ካስታወሽ በርገር ሁሉ ሰርባይ ነበር ያቅል። በጣም እንደ ምን ሆነች ነው ምናምን ብላ አመነጫጨቀች። እኔ ደግሞ በቃ የለም ትምስምስ ብሎ ማለት ከዛ ብርጭቆሽንም ሳይቀር አንስቼ እሺ አምጪ ስትኝ አይ ሌላ ብዬ ሙሉ እስከነ በረዶ አዲስ ብርጭቆ ያልተከፈተ ሙሉ አመጣሁልሽ። ታስታውሻለሽ? ልክ ነኝ አይደለሁም? አረ በርገሯም አለች። ከፈለግሽ አብረን ነበርን። በርገሯ ትመሰክራለች። ነበርን። አስታውሳለሁ እንዳላደረግኩት ያንን ነገር ይኸው እመሰክር ራሷ አንደበቷ እንድታስታውስ ነው። እኔም እስከነ ምልክቱ እስከነ ምኑ ነው እየተናገርኩ ያለሁት እንድታስታውስ ማለት ነው። ሁለተኛ ደግሞ የነበረው ልታስደርግብሽ የነበረው በፀጉር ቤትሽ ባንቺ የነበረው ከእናቴ ጋር ያገናኙት እኔ ነኝ። ያንን ከእናቴ አንደበት ላይ እናቴ ተይታለች። ከቀን ጀምሮ ሳስደውል ነበረ። ኦንላይን ላይ አልገባችም። በገባችበት ሰዓት ሪከርድ ቀድቼ ለሀቢባ ልክልሻለሁ። እውነትሽ ይወጣልሻል። እውነትሽ ይወጣል። እንደውም እኔ የምፈልገው ላይቭ ላይ እያለን ዳይሬክት ደውለሽ ስፒከር አድርገሽ እናትሽን ስታገናኛቸው ስለገና ቀጠሮ ሲዛትና ካልሆነ ቀጠሮ ሲዛትና እናቴ ቀጠሮ ሲዛትና ላይቭ ለሆነ ይኸው ሁለት ስልክ ነው ያለኝ። ችግር የለውም። በአንዱ ኢሞ እያወራት እናንተም ያዳመጣችሁ ድምፃችሁን ትቀንሳላችሁ። የሚታርጋችሁ እኔና እሷ ብቻ እናወራለን። እምጠይቃት እኔ በሲስተም ነው። ሱሱ እንደተጎዳች ሰው እስከነ ስሟ ነው ሱሱ ብዬ የምጠራት። እናቴም እንድታስታውስ እኔ የሆነ ነገር ሲሆን ሀቢባ እኔ እና አንቺ የሆነ ነገር ካደረግን እንድታስታውሽ እስከነ ምልክቱ ነው የምነግርሽ። እስከነ ቦታው እስከነ ምኑ ነው የምነግርሽ። እስካሁንም ሳወራ የነበረው እስከነ ቦታው እስከነ ምልክቱ እስከማደርገው ነገር እስከተፈጠረ ያሉ ነገራቶች ግን ይኸውልሽ አሁን እኔ ምን እንደሆነ ተቀሽፈሮት ኦልሬዲ እዚህ ጋር ስላወራንበት እንትና ገነት የእናትሽ ስልክ ስላላት ደውላ ያደረጋችሁልኝ አልሰጠኝም አልኩሽ። ሀቢባ አሳልፋ እናቴ እናት እኮ ናት። ክፉን ብትሆን ምንም ብትሆን እናት ልጇን አሳልፋ ምንም ቢሆን አስጥ በእንደዚ እሷ እኮ ሀቡ እዚህ ጋር እውነት እናውራ ከተባለ እናቷን አሳልፋ ሚዲያ ላይ ሰጠችው። ከዚህ በላይ ምንም ማስረጃ አያስፈልግም። እናቴ ናት አለችው። እቺ ልጅ እናት እየወቀሰች ነው። ከዚህ በላይ ማስረጃ ለኔ ምን ያስፈልገኛል? ከእናትየውን መስማት አለብን። እሷና ገነት ስለተጣሉ ሊሆን ስለሚችል እኛ ከእናትየው አንደበት መስማት አለብን። እኔ ስልኳን ከሰጠው ሀቢባ ችግር ቢኖር የእናቴ ስልክ አልሰጥሽም። ውሸት ቢኖር የእናቴ ስልክ ላንቺ ልካለሁ። አልክም ገባሻል? ስለዚህ ልክልሻለሁ። ያለውን ነገር የእሷ አዳምጥሻለሁ። ትላንትና እንደውም ሌሊት ላይ ማለት ነው እዚህ ሰምቼ ደውዬላት ለእሷ ማለት ነው። ከዛም በኋላ ተመስጬ እናንተ ጋር እሷ ስደውል ነበር፣ ዘጋባት ነበር። እዚህ ያለውን ነገር በቃ ልጨረስ ብዬ ስደውልልሽ አታነሽም ምን ሆነሽ ነው ብላ የላከችን ሪካርድ ልኬልሻለሁ አለ። ያኔ ባወራኋት ኖሮ ትላንትና ማታ ራሱ እናንተን ትቼ እሷን ባወራ ኖሮ ነበር ያልኩት። እሷን ማውራት ትችያለሽ፣ ነገም ማውራት ትችያለሽ። እናትሽ በቃ ሴት ልጅ አላቸው ለህሊናቸው ሲሉ እውነታውን ካወሩ ያወሩ፣ ችግር የለውም። ለህሊኗ ስትል ታወራለች አልኩሽ። የፈለገ ነገር ቢሆን አሳልፈ አሰጥም። ስጠይቃትን በሲስተም ቀድማም ቢሆን ገነት ምን እንዳደረገች ስለምታውቅ አሳልፈ አሰጠኝ። ከዚህ በፊት ገነት እንዳስደበደበችኝ ነግሬያታለሁ። ገነት ምን እንዳስደበደበች እኮ እናትየው እኮ
ፈልግም በይ። እውነት እናትሽም ገነት ላይ ያስመጥቶ ፈጣሪ ነው የሚያውቀው። እኔ አሁን እውነቱን ልንገርሽ አንቺው ሱሱ ትጠጣው መጠጡ እንዲፊው አትድፊው ፈጣሪ ብቻ ነው የሚያውቀው። ይኸውልሽ አሁን መጠጡ እንዲፊው አትድፊው ሱሱ ትጠጣው የሚያውቀው ፈጣሪ ብቻ ነው። እኛ የነገርንሽ እዚህ ጋር ኖ አቢባ ይቅርታ አድርጊልኛ። እዚህ ጋር ማስረጃ እንዲኖር አስታውሻታለሁ። አይታሻለች ሱሱ የብርጭቆ ደብቻለሁ ለዋለ አርጊሌ ሁሉ ሳይቀር ድንብርብር ብላ ተደፋብን ማለት ነው። መጠጥ አልቀር አርጊሌ ሁሉ ሳይቀር ነው ላቸው ላይ ደፋ ገረና ራሷ ሱሱ አሚቾ ያን ነገር አስታውሺና የዛን ቀን የተቀዳልሽን መጠጥ ጠጥተሻል ወይስ ተደፍቷል እንደምትለው። እኔ በህይወቴ እንደዚህ ልጅ የተንከባከበኝ ሰው የለም። ወላሂ ነው የምልሽ። በጣም ነው የምትንከባከበኝ ባገኘችኝ ቁጥር እና እኔ ደግሞ ምን አይነት ምስኪን ናት። ለምንድን ነው እንደዚህ የምትሆኙ? ብርሽን እንደዚህ እያገኘሽ ፋራ እያገኘሽ ለምንድን ነው ለቤተሰብሽ ወይም ደግሞ ገንዘቡን ማታስቀምጪውና ተጠቅመሽ ቆንጆ ነሽ ለምን እንደዚህ ትሆኛለሽ? ሁሌ ይህን ህይወት ለምን ትኖሪዋለሽ? ሁልጊዜ በቃ ገንዘብሽን ያዢ። በጣም ነው የምትጋብዥ። እኔ እንደውም እንዳጋብዥ እኔ እኮ መጋበዝ ያለብኝ ሰው አይደለም። እንደውም እኔ ልጋብዝሽ። ትንከባከበኝ በጣም ነው እንትን የምትለኝ እና እኔ ደግሞ ወደድኳት። ሀቡ በጣም ስትንከባከበኝ ወደድኳትኝ። በርገሯ ደግሞ አትወዳትም። ምን አይነት ቀልቃላ ናት? ወደዛ ትሄድ ምናምን ነው የምትለው። ስደፋብኝ የዛ ቀን በርገሯ ራሱ ጮኸችባት። አረ በርገሯ ሼሜ አይደል እንዲ እየጋበዘችን ለምድር ልጅቷ የምታመነጫጭቂያት? ይኸው ትግባና ትመስክር። ወላሂ ለምድር ልጅቷ የምታመነጫጭቂያት እየጋበዘችንም ማመነጫጫሽቃትም ይሆናል። ሼም እንኳን የለብሽም እንዲ አንቺ ብዬ እንደው ተቆጠዋት በርገሯን ማለት ነው። እዛ ኦኬ ምናምን ተብሎ ሌላ ቮድካ ደግሞ እንደገና ወረደች። በቃ ልጅቷ ጣጣ የላትም። አቡ ዝም ብላ ነው የምጋብዘን። እኔ ደግሞ የመሰለኝ ያ የፍቅር የሆነ የመልካምነት የለም። እኔም ደግ ስለሆንኩኝ ከራሴ ነው ስጋብዝሽ የነበረው። አልዋሽ በራሴ በብር ነው ስጋብዝሽ የነበረው፣ በክሮፎች ነው። ይሄን ደግሞ እኔ እዛ ያለውበትን ነገር እንድወጣ ስለፈለግኩ ነው። እኔም እሱማ በራስሽን ብትጋብዣት እኮ ያው የራቁት ቪዲዮዎች ከገነት እንዲገለጥልሽ ሱሱ ላይ አድርጌ የተባልሽውን ነገር ለማድረግ አንቺ ላይ ማንም መፍረድ አይችልም። ራቁት ቪዲዮ ያህል ነው የተያዘብሽ። የሄድ ፀጉር ቤት ቼክ አርጊያት ምን አለ አስብ። እሺ ደግሞ ፀጉር ቤት ስትመላለስ ስታስታውሻለሽ? ታስታውሻለሽ? ፕሮግራማ መታ ሀቡ ያለ ፕሮግራማ መታ በጣም ስመጣ ትመጣለች እና ያለ ፕሮግራሟ መታ ሂውማኔ ልገዛ ነው የመጣሁት አለች። ወደ ማሚ ውሰጂ ሰርተች ትሰጭኛለሽ ብዬ አንስቼ ሂውማኔ ሰጠኋት ሳከፍል ማለት ነው። ከዛ $70 ነው ምናምን $100 ነው $70 ስንት ብር ነው ይዘሽ የነበረው? እንኪ የኔ ያዥውና ነገ ከነገ ወዲያ ደግሞ ዜን እቀበላለሁ ጨምርልሻለሁ ብላ እዛው ሰርችት ሄደች። የሚያምር ሂውማኔ 32 ኢንች ነው። እንደውም ደግ ስለሆንሽኝ ችግር የለውም እንደውም 350 የምሸጠውን 3 ትሸጥልሻለሁ ብያት ሰርተሽ ትሰጭኛለሽ ብያት ለአልብሼ አሳምሬ ላኳትኝ። ከዛ በኋላ ድጋሚ መጣችና የሆነ ብር ሰጠሽኝ $100 ነው እንደዚህ $70 ነው ምናምን ሰጠሽ። ከዛ የሆነ $100 ምናምን ቀርቶባት ሄደች። ስትሄድ እንኳን ደስ ብሎኝ እኔ ብሩን እንኳን ጠይቋት። ለምን ልጅቷ ደግ ነበረች ለኔ። በሰላም ግቢ በሰላም ለሀገርሽ ያብቃሽ ምናምን ብዬ ቮይስ አረኩላት። ኦኬ በቃ ይሄንን ነው የማውቀው። እና እኔ የቤት ጊዜ አስታውሻሽ የቤትሽ እቃ ጊዜ አዎ የዛ አውሪ ጣኛል ሱሴ የነ ያለሽው ስትለኝ እኔ ረመዳን ነበር የዛሬ ዓመት ነው አይደለ መጅልስ ምናምን ልገዛ ታስታውሻለሽ? አረቢያን መጅልስ ልገዛ ምናምን ሄጄ የእቃ የሚሸጥበት ሰፈር አለ ከዚህ ውጭ ማለት ነው። የነሽ ነው እኔ እንደዚህ እዛው ሰፈር እኮ ነኝ ምናምን አለች። እዛው ሰፈር ናት ደግሞ እኔ ልገዛበት ሄድኩበት ሰፈር ማለት ነው። ከዛ ከባለ ታክሲው ጋር እንደውም ከእቃ ከሚጭነው ልጅ ጋር እንደውም ጸብ ናቸው፣ አይዋደዱም። ከዛ መታ ከኔ ጋር አብራኝ ሄዳ ዞረን አብረን አጋስታይ ምናምን ከልጁ ጋር ተጣሉ። መቶ ከሚገጣጥመው ልጅ ጋር ማለት ሊደባደቡ። ኧረ እባክህ በፈጠረ ተዋት። እሷም እንደ ወንድ አልለቀውም። እሱም እንደዚህ በማያገባሽ ገብተሽ ከሴት ጋር ስደባደብ የሆነ ነገር አድርገሽኛል አለች። ታስታውሻለሽ? አላቲ ሊደባደቡብኝ። ከዛ አረጋግቼ ኔኔድ ብዬ ቤት ሁላ አብሬሽ መጥቼ ካላገዝኩሽ ቤት ካላስተካከልኩሽ አልጋ መግዛት ፈልጌ ነበር። የቤቴ አልጋ አስጠልቶ ሰባብሬው አልጋዋን ይላት ብላይ አስታውሻለሽ? አበባ ብጌሽ የቤቷን እቃ ምን አይነት ዲዛይን የገዛችሁና አልጋ ሶፋ ምን እንደሆነ እያስገባችሁ ታስገባውን አይተሽ ነኝ ብላይ ነበር። ደግሞ ገኒ ለእኔ የሚገርም ሶፋ አለኝ ብላ የቤቷን ቪዲዮ አሳይተኝ ግዢኝ ብላይ ነበረ። ከዛ በጣም ትልቅ ስለሆነና ውድ ነው። እሷ በጣም ብራንድ ነገር ነው የምትጠቀመው። እኔ በአቅሜ ነው የምገዛው። ገባሽ? ውድ ስለሆነ አይ ገንዬ በቃ በአቅሜ ሄጄ እገዛለሁ ምናምን ብዬ አልጋና አረቢያ መጅልስ ገዝቼ መጣሁ ለረመዳን ፏልልበት ማለት ነው። እዛ እቺ ልጅ መታ ከኔ ጋር ቤት አግዝሻለሁ ካላገዝኩሽ ላይ ቤቴ ረግጣ ማታቅ ልጅ ወታ ቤቴ አብረን አስተካክለን ምናምን ወርዳ ሄደች።
እና ሄደች በኋላ እኔና ገኒ በፍቅር ነበርን። 3 ወር ነው ምናምን። ገኒ በጣም ከስተምሬ ናት፣ ጓደኛዬ ምናምን እንደዚህ አይደለም። ያኔ በጣም ተቀራረበን በከስተምርነት የተነሳ። የመጣችው እኔ ጋር በርገሯ ናት ይዛት የመጣችው። እቃ ትገዛለች፣ ብር አላት ምናምን። ያኔ ስሪ አንቺም እሷም የሱሴ እቃ ቆንጆ ነው ምናምን ብላ አመጣቻት። በየሳምንቱ በ400 በ500 ነው የምትገዛኝ። ሂማኔር በፈታችሁ ቁጥር ትገዛኛለች። እኔ ቪዲዮ ላይ ብትገቡ ወደታች በየሳምንቱ የሰራኋት የለቀቁት ቪዲዮዎች አሉ። ማስታወቂያ የሰራ ነው ማለት ነው። ከዛ እሷ ከሄደች በኋላ እኔ ጋር እየመጣች እየተሰራች እቃ እየገዛችኝ አብረን እፋልን። በቃ ምን ብዬ ልንገርሽ፣ እንወጣለን። እኔ መዝብታ ስለምትገዛኝ እሷ ቤት ጀለሶችን ይዤ ምናምን ሞቅ ሞቅ አረግላታለሁ፣ እመለሳለሁ። እንደዛ ነው። እንኩ በንኪ የሆነ ገባሽ። እኔ በቃ ሟሙቅላታለሁ። እሷም ደግሞ ሼም ይዟት በጣም ትገዛኛለች። እኔ ይህንን ነው የማውቀው። ከዛ በጣም እሷ ከልጅቷ ከሳፈረች በኋላ ረጅም ጊዜ አብረን ነበርን። የምግብ አይነት ክትፎ አይቀር ጥሬ ስጋ አይቀር ምን ፏ አድርጋ ነው የምጠራን። ከነ ጓደኞቼ ሄደን እንበላለን። የሆነ ፕሮግራምም ሲኖር አብራን ምን የመሰለ ምግብ ቤት ወስዳ ትጋብዘናለች። ኦኬ ረመዳን ራሱ የዛሬ ዓመት ቆንጆ ቤት ወስዳ 500 ምናምን ዶላር ከፍላ ከነ ጓደኞቼ አፍጥር አስፈጥራናለች። ገነት ማለት ነው። ይሄ ጥሩ ነገር ነው ማየው። ሳትሰድበኝ ሳልሰድባት እንዳልኩሽ በልጅቷ በሆስፒታል ላይ የተነሳ በሪች እና እሷ አብረው ገጠሙና ከኔ ጋር ተደባበርን። ዘጋች። ምንም አላረኳት። ከዘጋችኝ በኋላ አሁን ከጊዜ በኋላ ምን ሰማሁኝ? ሱሴ አሰርታብኛለች በ5000 ምናምን። እኔ ደግሞ እንደዚህ ነገር አልወድም። እኔ ጠንቋይ ናት ይበሉኝ፣ ሱሱ ጠንቋይ ናት፣ የፈለጉትን ይበሉኝ። እኔና አላህ ነን የምናውቀው። ኦኬ ለዛ ማን አባቷ ስለሆነች ነው እኔ ያኔ አንቺን ብትሆኛ ሀቅሽን ለማውጣት ትሄጃለሽ። ሄጃለሁ ደውዬ ሱቅ ነሽ? አዎ ላወራሽ ፈልጋለሁ። አህለው ሳላ አለችኝ። ሄድኩኝ። ቀጥ ብዬ ሄድኩኝ። ጓደኛዬን ይዤ ነው ሄድኩት። ለምስክርም ለሀቂቃም አዎ ተብያለሁ። አሰርተሽብኛል ተብያለሁ። እንደዚህ ተብያለሁ፣ እንደዚህ ተብያለሁ። ራሄል ወስዳኝ ምናምን የትላንቱ ፊልም አዎ ሴትዮዋን አናግሬ መጣ። እዛ እንደዛ ተባለ። ኦኬ ብዬ ራሄልንም ፍሬንም ሁሉም ጋር እንግዲህ እኔ 5 ሳምንት ሊሆኔ ነው ቁጭ ብዬ ሳድር ማለት ነው። ይኸው ከንፈሬው ላይ እንዴት እንደደረቀ አቡ ለምን ሀቄን ላወጣ ብዬ ግን ስወጣ የኔን ሀቅ ነው አላህ ያወጣልኝ። አየሽ በዚህ ዱንያ ረመዳን እኔ አሁንም ለእኔ ሸር ያሰባችሁ አላህ የስራችንን ይስጠን፣ የስራችሁን ይስጣችሁ። እኔ ምንም አይደለም። እኔ ገኒ በድዬሽ ከሆነ አስቀይሜሽ ከሆነ እኔና ያላንቺ መጥፎ ሆኜ ከሆነ ይሄ የሚገባኝ ከሆነ አመሰግናለሁ። እኔ ምንም አልልሽም። በቃ ቴንኪዩ። ለእኔ እንደ ጥሩ ነበር የመሰለኝ አጠገቤ የሆነች ሳይሽ፣ እንደዚህ ግን አልመሰለኝም ነበረ። በዚህ አልጠብቅሽም፣ ወላሂ አልጠብቅሽም። እኔ ዛሬ ደም እንባ ነው ያለቀስኩት፣ ግን አላቅም ጠንካራ ነው መሆኑ ኢንሻአላህ። እኔ አሁን የህይወቴ የኔ ላይፍ ተመለሰልኝ፣ በቃ ተመልሶልኛል መልሴ ማለት ነው። ማለት አላህን የጠየቅኩት ወላሂ ዛሬ አልቅሼ ያረቢ ሳሉል ሳላድር ሀቄን እኔ የምታመመው እኔ አላወራም። ሀይባ አውጥቼ እኔ አሞኛል እንዲህ አልልም። ቤተሰብ እዚህ ጋር ያኛል። ማስጨነቅ ማንንም አልፈልግም። እዚህም ያውቃሉ፣ ያመመኝንም ያልታመምኩትንም አላህ ያውቃል። አድራጊ ሌላ፣ ተደራጊ ሌላ፣ ታማሚው ሌላ፣ ጤነኛው ደሞ ሄደው ሌላ። አላህ ግን ሀቄን አውጣልኝ። እኔ ካላወጣልኝ ሙስሊም አይደለሁም። እኔ እምነቴን ነው የምቀይረው ብዬ ነው ወላሂ ድፍት ብዬ ከማታ ጀምሮ ያለቀስኩት ማለት ነው። ለምን ውስጤ ደስ አላለውም። ትላንትናም የተፈጠረው ነገር ገባሽ? ደስ አላለውም። ተለባብሶ ነው ሊያልፍ የተፈለገው ገባሽ? ለዛ ያረቢ ሀቄን አውጣልኝ። እኔ እሷ ደግሞ ላይቭ ላይ ሆኜ ትላንት አንቺ ጋር ዝም ብላ ትደውልብኝ ማናት እያልኩ እየዘጋው ነው። አይተሽኛል? ዝም ብዬ ነው የምዘጋባ። መግባት ፈልጋ ነው ለካ። እሷ መሆኗን እንኳን አላወቅኩም። እኔ በኢትዮጵያ ቁጥጥር ነው ትደውላለች። እያልኩሽ ነበር ሁላ የሚደውሉብሽ በጣም እየተደወለ ነበር። የሀገር ቮይስ ልካ ሀቡ በጣም ብዙ ሰው ትላንትና እኔ ጋር እየደወለ ነው። የቱን ሜሴጅ የቱን እንትን ነው ማየው። ሜሴጅ ዋትሳፔን አልመለስኩም። በጣም ስለ እኔ የሚጨነቁ ሰዎችን መልሼ ሲደውሉልኝ መልሼ ሪካርድ ነው ሳያደርኩትኝ እስከ ጠዋት 7 ሰዓት ድረስ አልተኛውም። ከዛ በኋላ 2 ሰዓት ያልተኛሁኝ ጋደም እንዳልኩኝ የቤሩት ሰዎች ደግሞ እንዴት እንደተደረገ ሱሱ እንዲያደረገች ራሄል እንዲሆነች እንትና እንዲሆነች እያሉ እያወሩ ስለነበረ ተደወለልኝና ግቢና ስሚ ተባልኩኝ። ተነስተው ደግሞ ሳልተኛ ወላሂ ሀይባ እህል እንኳን አልቀመስኩም። ቁርአን ነው የምልሽ እስካሁን ማለት ነው። ግን የእናቴ አምላክ ይጠብቀኝ። እኔ አሁንም ነገ የምለው የማየ አምላክ የልጅ አምላክ ይጠብቀኝ። እኔ በሰው እጅ ምንም አልሆንም። አላህ ነው ነፍሴን የሰጠኝ። አላህ ነው ነፍሴን የሚወስደው። በምንም ምክንያት ቢሆን ነፍሴን የሚወስደው አላህ ነው። ይህን ያህል የኔ መስራት የኔ እዚህ ሀገር መኖር የሚያስደብራችሁ ከሆነ በፈቃደኝነት እናቴ ጋር ሄዳለሁ ልጄን ይዤ። ለምን ነገ እኔ ማበድም የሆነ ነገር መሆንም አልፈልግም።
በገነትም ሆነ በሌላም ሰው ሆነ በማንኛውም ሰው በቃ እኔ ሰው እንድፈራ አረጋችሁኝ፣ ሰው እንዳላምን አረጋችሁኝ፣ በሰው ጋር እንዳልበላ አረጋችሁኝ። እኔ አበድኩ ሀቡ ወላሂ ላዚም እኔ አበድኩ። እኔ ለዚች ልጅ እንኳን በጣም ብዙ ነገር ነው ማስብላት፣ ቅን ነገር ማለት ነው። አጭር ጊዜ ነው የመጣችሁ እኔ ጋር እንዴት እንደምታሳሳኝ ሀቡ ብታያት ወላሂ ላዚም። ግን እሷ በዚህ ርቀት ተገፍታም ሆነ ባትገፋም ሄዳለች። በቃ ገባሽ? እኔ ይቅር እልሻለሁ። አላህ ይቅር ይበላችሁ። እኔ እኮ አላህ አይደለሁም ፈጣሪን ነው ያልፈራችሁት እንጂ እኔ አላህ አይደለሁም። አላህ አውፍ ይበላችሁ። ለፈጣሪ ዱዓ አድርጉ እንጂ እና እኔ በአንቺ አልፈርድም። አሁን ተረጋጊ። እኔ እዚህ ጋር ማለት ነው እስካሁን ለተፈጠረው ነገር ስላልነገርኩሽ ይቅርታ አድርጊልኝ ብዬሻለሁ፣ ከልቤ ማለት ነው። በጣም ይቅርታ አድርጊ። እኔም የራሴ እውነት ስለነበረኝ ነው በአንቺ ላይ መጨከን ነገር ኖሮኝ አይደለም። እኔ ያለኝን ከሰው ልጅ ጋር ቅርቤ ታውቂያለሽ። የሴት ጓደኛ የለኝም ታውቂኛለሽ። ብቻዬን ነው መዝናናው፣ የምቀመጥበትን ቦታ ታውቂኛለሽ። ሰው የለኝም እኔ አለሁልሽ፣ አይዞሽ። እኔ በህይወቴ አልኩሽ አቡ፣ እኔ ቤሩት ላይ ስኖር ገነትን ብታለሽ የፈራሁት ምናልባት ማሬ ሰው ይፈርድብኛል ብለሽ ፈርተሽ ከሆነ ደፋሁት ያልሽው ሜቢ ይቺ ልጅ ጠጥታው ከሆነ ለምንድን ነው ታዲያ የምትታመመው? ለምንድን ነው እንዲህ የምትሆነው? እና ጠጥታው ከሆነ አንድ ልጄን ጠጥታው ከሆነ መፍትሄ ያለው እቺ ልጅ ከሄደች በኋላ አንድ ልጄን የወለድኳትን ይኸው አብዬ እኔ ልጅ ምናልባት ኢንኬዝ በስህተት በማንኛውም አጋጣሚ ጠጥታ ከሆነ ኢንኬዝ መፍትሄ አላውቅም። በእኔ በኩል ያለውን ግን ዋርኒንግ እየሰጠኝ ነው። በሌላ በኩል ከሆነ አላውቅም፣ ግን በእኔ በኩል እኔ እስከነ ምልክቱ እንድታስታውስ ሁሉ ያደረኩት እኔ አልኩሽ አቡ፣ ከሰው ጋር ጣላለሁ ብዙ ነገር፣ እኔ ሰው ፈንክቼ አውቃለሁ፣ ብዙ ነገር አውቃለሁ። ነገር ግን በእንደዚህ አይነት ጉዳይ በህይወቴ ገብቼ አላውቅም። ምናልባት አንቺን ተጠራጥራ አሁን ገነት ጠጥተዋለች ስትያት ቪዲዮን ማጠፋለሽ፣ የራቁት ቪዲዮን ሱሱ ስትታመም ቢዝነሷ ሲከስር ሳይ ነው ለውጥ እሷ ላይ ታማየው አልደረትልሽም ብላሻል ስትላይ ስትከታተላት አሟተኝታለች። ሱሱ ፀጉር ቤት ሆና የለችም። ሱሱ ፀጉር ቤት እኮ ሱሱ አንዳንድ ቦታ ወይ ጓደኞቿ ጋር ምናምን ስትታ የለችም። አማ ቤት ተኝታለች። አየዋት፣ አይተሻታል? ምን ራሴን ትለች ወዴ ትላል። የውሸት የለም ቪዲዮን እንድታጠፋልኝ ብቻ ስለነበር እንደዛ ስትያት ምናልባት አንቺን ሳታምንሽ ቀርታ እራሷ ገነት አጠጥታት ከሆነ መፍትሄ ያለው የኔ ጥያቄ ምን ማድረግ ትችላለች? እሱን ያስመጣችው ከኢትዮጵያ ነው እንደነገረች ከሆነ አልፈልግም። አላህ አለልኝ እኔ አላህ አሁንም ቢሆን እኔ ዲን አለኝ። ዲኔ ወላሂ ላዚም ምንም ነገር የሚያጠፋ ነው ማስደረግ ትችላለህ። እኔ ቤተሰብ ጋ ሄዳለሁ፣ ኢትዮጵያ ሄዳለሁ። ቤት እኔ እኮ ኢትዮጵያ ሄጄ እኮ ወላሂ እንደ ሰው እንኳን አንድ ቀን ደስተኛ አልሆንኩም። ሂል ጫማ እንኳን አለበስኩም። አይበገባኝ እግሬ ተሰበረ። 15 ቀን በየገጠር እንኳን ሴት እያነከስኩ ነበር። ኦኬ ስልኬ ጠፋ። መስክልክሌቱ አንድ ቀን ሳልደሰት ነው ሰው ኢትዮጵያ ከ10 ዓመት በኋላ ሄዶ እንጂ አድርጎ ይመጣላ። አንድ ቀን ሳልደሰት ነው የመጣሁት። ገባሽ? እኔ እናቴ ጋ ሄዳለሁ፣ ቁርአን ይቀራብኛል። አልሐምዱሊላህ እኔ ልጄ ደህና ነን አይደለ? ምንድን ነው ስራ ነው ይጥፋ አልፈልግም። እንደውም አልሰራም ከዚህ በኋላ ወላሂ አልሰራም። አንቺ እኮ ለምን ይኖራል? በላብሽ እኮ ይከፈትሽው ነው። አንቺ እኮ በላብሽ ነው። እኔ ሱሱ አንቺ ነው እውነት እኮ እንደነሱ እኮ ወይ ሸምጥፍ አይደለም ወይ ከርፈሽ አይደለም። ገባሽ? አንቺ የማደንቅሽ ነገር አልኩሽ። እኔ የምሰጥሽ በራስሽ ያመጣሽው በጣም ነው የምሰራው። በጣም ነው የምሰራው። በጣም ነው የምሰራው። በጣም ብር አገኛለሁ። ግን ነብያችን ነው የምልሽ፣ ይኸው አላህ ይረዝቀኛል። በጣም ነው የሚረዝቀኝ። ግን ብሩ የታለ አላቅም። ምን የት ነው አላቅም። አንዴ በ7 ወር ውስጥ ማለት ነው 10 ምናምን ሺህ ዶላር አትርፌ ያስገባሁትን እቃ ደምሬ ትርፉን አይቼ ኢቃማዬን ከማሰራት ውጭ ያደረግኩት ቁም ነገር በዛ 10 ምናምን ሺህ ብር ውስጥ የለም። ይሄ ማለት በዚህ አንድ አመት ውስጥ ነው የምልሽ። በዚህ ከአንቺ ጋር ከተዋወቅኩበት ሰዓት ጀምሮ ብለሽ ቁጠሪ። ነብያችንን ነው የምልሽ። አይባ ተበድሬ እሰራለሁ። ኦኬ ከሰው ተበድሬ እሰራለሁ። የተበደርኩት ብር እኮ እጥፍ ነው የሚያስተርፈኝ። ግን ብድሩም ሄደ ይጠፋብኛል፣ የራሴ የሚያተረፍኩትም ይጠፋብኛል። ከዛ ያንን ብድር ለመክፈል እጨነቃለሁ። ያኔ እኔ በሰላም ሰላሞኛ አይደለም የምሰራው። እንደ ማንኛውም ሰው ሰላም ተኝቼ እዳ ሳይኖርብኝ አንድ ቀን ሰርቼ አላውቅም። ነብያችን ነው አላህ ፊት ነው የማወራው። ረመዳን ነው ልጄን ይዛኝ ነው አንድ ቀን እንደ እኔ ጓደኞቼ ምን እንደብላችሁ ታውቂያለሽ? ያ ረቢ እንደናንተ ምንም ነገር ሳይኖርብኝ የቤት ኪራይ ብቻ እየከፈልኩኝ ሰላም እንቅልፍ መች ነው የምተኛው እላለሁ። አይባ ወላሂ ነው የምልሽ።
ይሄ ማለት እነሱ አድርገውብኝ ነው ልልሽ ፈልጌ አይደለም። እኔ ቤተሰብ ይሄንን ቃል ከአንደበቴ ሳወጣ ቢሰሙ አንቺ ምን አይነት ሰው ነሽ ልጅ አይደለሽም ነው የሚለኝ አባቴ። እኔ ሰው አድርጎብኛል አልልም፣ ሰው አላደረገብኝም። በቃ እኔ ምናልባት አላህ ወደ ዲኔ ሊመልሰኝ ፈልጎም ከሆነ እኔ ፈራው አይዋ ሁሉ ነገር ትቼ ወደ እምነቴ ተመልሼ እየሰገድኩ እዛው ከእናቴ ጋር ብኖር ይሻለኛል። ከዚህ በላይ ውርደት የለም፣ ከዚህ በላይ እርቀት የለም። ትናንት ሰምተሻል፣ ሱቄን ለማዘጋት እኔን ቁጭ ብለው ሲያሳድሩ ፖሊስ ልከው ብዙ ነገር ርቀት እንደተኬደ አይተሻል። እንደገና እኔ ያላደረኩትን አርጋለች ተብሎ ጠንቋይ 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 እየተባል እሰይ ደግ አደረገ። ለምን? በራሴ ስለምተማመን። አዎ ነኝ ጠነቁላለሁ ብዬ ቪዲዮ ሰርቼላቸዋለሁ። ወላሂ ለአዚም አይባ ለምን በራሴ እተማመናለሁ። እንደዚያ ነገር ያለ አልመሰለኝም። እንዲህ ዙሩ የከረረ ታሪክ እንዳለ አላቅም ከጀርባ ገባሽ። ሰው ግን አሰራሽብኝ ብሎኝ ስለማያውቅ ምንም አይመስለኝም። እኔ ምንድን ነው ባሰራ የሰው ፊት እየገረፈኝ እየተበደርኩ ሰራለሁ እንዴ? ልጥጥ ብዬ በራሴ ገንዘብ አልሰራም እንዴ ብዬ ነው የምመልሰው። ገባሽ? የምን የሰው ፊት አስገረፈኝ። ስለዚህ ለማንም ጭንቅላቱ ዝም ብሎ ለተመረዘ የሚወደኝ ይወደኛል፣ የሚያቀኝ ያቀኛል፣ ለማያቀኝ ደግሞ አላብራራም። አዎ ደግ አደረገ። ራይልን ራሱ ፑሽ ሀቢቢ እንኳን እንጠነቁላለን እያልኩላ ከራይል ጋር ሄዳለሁ ላይቭ ላይ እንኳን ማለት ነው። ገባሽ? ግን ወላሂ ለአዚም ሀቢባ ዛሬ እኔ በጣም ነው የደነገጥኩት። ሰው ደግሞ አሰራሽብኝ ብሎኝ አሰርተሽብኛል ብሎኝ አያውቅም። ገነት ሲባል ሄድኩኝ ሱቋ ሄጄ ሁላ አዎ ብላ ሁላ ሾርባው ምናምን አፍጥር ሰርታ ነበር ሰታኝ በልቼ አረጋግታኝ በልቼ በጣም ጠጥተሽ ከሆነ ጠርጠር ነው ያለብሽ። ይኸውልሽ እኔ አልኩሽ እኮ የእኔ ዲን ይበልጣል። እኔ ወላሂ ላዚም የፈለጉትን የጀነት ነው። አቢቢ ያጽያቴው ላይ የበዛ ነው። እኔ አልቀራ